From Silver Spring to DC's life, through Alexandria, Virginia's site, at its roots and local grace, Ethiopia, our trusted ሚዲያ ላይ ኤክስፐሪመንት እያደረግንባቸው ካሉ ነገሮች አንዱ በተለይ ከኮሚኒቲ ኢንጌጅመንት ጋር በተገናኘ የፊሽንግ ዊዝ ኢትዮፒክ ነው። በፌስቡክ ገጻችንም በድረገጻችንም እንዳያችሁት ከኤፕሪል ጀምሮ ፊሽንግ ዊዝ ኢትዮፒክ የሚል ኢቨንት እያዘጋጀን ነው። አሁን ደግሞ አንድ አነስ ያለች ኤክስፐሪመንት ጀምረናል። ፊሽንግ ዊዝ ኢትዮፒክ የሚል podcast. It's more of a show, but yeah. Anyways, ይህንን ፖድካስት ወደ ትልቅ ብሮድካስተሮች ጋር ለመላክ ያው ተነጋግረናል ከሰሞኑ እና ሳምፕል ለመላክ አስበናል እዚሁ አሜሪካን ብሮድካስት ለሚያደርጉ። so ይሄኛው is just a sample. ዮሲን እዚህ ፕሮግራም ላይ ስለመጣ እናመሰግነዋለን። ከዚህ በፊት አንተዋወቅም ከዮሲ ጋር ባለፈው kind of event ላይ ተገናኘን። የሚሰራው ስራ it's impressive, at least for me. ናና እንሂድና እስቲ ፊሽ እያደረግን እናውራ ብዬ ጠራሁት። ተስማምቶ ተያይዘን ሄደን ፊሽ ስናደርገዋለን። So the idea behind Fishing with Ethiopia, the podcast, is I really love fishing, and I'm gonna pick people out of DC እና የሆነ ቦታ ሄደን ፊሽ እያደረግን we'll talk live. Yeah, that's it. So let me know what you think. It's not good. One no Atlantic Ocean. A bit fixed the radar. Oh, I mean, yeah, it's the radar. I don't know. It's not. The interesting ነገር ነው። ይሄ በጣም ማማያ ነው ማለት ማሽን አንዳራቶ የትም መንቀሳቀስ አልችልም። ዊንተር ላይ ነበር ግን ልክ የመጣው ሰሞን በናይት ግን እያሉ ነበር። ከዚህ የባሰ ከሆነም መቼ ነበር የመጣው? ኤፕሪል 1 ግን ላይክ አንድ ሳምንት ነው። በጣም ቀዝቃዛ ነበር። ግን የባሰ ነበር አሉ። እኔ በጣም ክረምቱ በቃ በጣም አመስግን አንደኛ ልብስ መደረብ ነው። ግን ደግሞ ማራጅ ነው። ይሄዳል እንደገባኝ ያገር ትንሽ አይደል ከ30 አመት በኋላ አገር ላይ ባደረኳት 30 አመት ከሞላው በኋላ እኔ 30 አመትን ካሳለፍኩ በኋላ የት እንደደረሰ አላውቅም። 10 አመት ዞር ስትል በኃላፊነት ሲመጣ ነገሩ የልጆችን መቁጠር የምትጀምረው ያንተን አትቆጥርም። በቃ ብቻ የሆነ ነገር አለ። ሳም ሪዝን ታይሙም በጣም ኪዩሪየስሊ ነው የምትጠቀመው አለ። ስራ ላይ ስትሆን በተለይ ታይማቸው በደንብ ነው የሚጠብቁት ምናምን አይደለም ማለት ሀውርሊ መከፈል ምናምን የሚለው ኮንሰፕት ኢንትረስቲንግ ነው አግኝቼዋለሁ። ማለት በእኛ ሀገር አንጋ ጠዋት ገብተው 2 ሰዓትን ብታስገባቸው ማለት ነው። ከዛ 4 ሰዓት ላይ ጀምሩና 4 ተኩል ላይ ሻይ ይጠጣሉ። ከዛ እንደምንም 6:25 ነገር ምሳ ያወጣሉ። 8 ተኩል በቃ በጣም ቢኖሩም እንትን አያረጉም እና ትንሽ ዋልግሪንስ ሰላም ወገኔ ዋልግሪንስ ፋርማሲ እሺ እና አብረውን ይሰሩ የነበሩ በጣም አልማጮች ነበሩ። በሚገርም ሁኔታ ሰውነታቸውን ይዘው እዚህ ልታረግ የምትችለው እንትን ነው ማለት ስዕልን ምናምን መሸጥ ብዙ ስለማት ወይ አሁን ጥሩ ጊዜ ነው። አክቹአሊ በፊትም ስንፍና ሊሆን ይችላል። አክቹአሊ ግን
ግን እንዳሁኑ አይደለም ኦብቪየስሊ ማይሸመውሽ ግን ልክ ስካልፕቸር ስለነበር የምሰራው ህንጻ ሲያልቅ ምናምን የሆነ ዲዛይን እየሰራው ሞዴል እየሰራው ወስድላቸው ሰዎች ማንም አይቀበልም። ያው ውድ ይመስለዋል። ሐውልት ደግሞ ሰው ይሄ አደባባይ ወይ ንጉስ ወይ የሆነ ነገር ካሉክ ሐውልት ማስቀመጥ እንደ ስኖት እንደ የህንጻው አካል ነው ብሎ ሰው አያስብም እና እዚህ ስትመጣ ታዲያ ሐውልት እዚህ ነው ያገኛል። አይ አሁን አዲስ አበባም ጥሩ ነው። ቢሎንግ ሂር አይደል? አይ ነው። ስለዚህ ግራፊክስ ነው የምትሰራው? ግራፊክስ ትሰራለህ? እኔ ተመርቄ ስወጣ ግራጁዌሽን መጽሔታችንን የሰሩልን ልጆች የ4 ኪሎ ተማሪዎች ነው ኦልሬዲ ጨርሰው የራሳቸውን የአርት ድርጅት ከፍተው ኳርቴት የሚባል ናቸው። ኤልያስ በጣም እንትን ነበረ ማለት በተለይ ብዙ ሰዎች ማስታወቂያ ድርጅት ይከፍቱና ግራፊክስ ይቸገራሉ እና የሆነ ገብቶ ድርጅትን ያዘጋኝ እሱ አይ በጣም እንትኑ ነው። አይ በጣም ግን እኔ በዛ ጊዜ የሰራን ሰዎች ጀግኖች ነን። ገባ እንትን አይደለም በጣም ብዙ ሰው ይጠር ነበረ እና ግን ሪላቲቭሊ ስቲክ አድርገው የቆዩ ሰዎች ጥሩ የተሳካላቸው ሰዎች አሉ። ማስታወቂያ ድርጅቶች አሉ በጣም እርሊ የጀመሩ ልጆች ናቸው። ቲቪውስጥ እኛም በመሀል አቁማን ወደ ጭቃው ገባን እንጂ ጥሩ ነበር ግሮዙ ቢኮዝ በጣም ኪ ሰዎች ከያዝክና እንደዚህ ብዙ የማይበላሹ እንደዚህ ያጋጥማል። እኔ ብዙ የሚያጋጥመኝ ስህተት ነበር። ስፔሊንግ በቃ በጣም እሳሳት በቃ እኔ አንብቤው እኮ ነው አንብቤው አይ ይሄን ልሳሳት አልችልም ብዬ በጣም የሚያስቅ አፉ የምትለው ነገር ስፔሊንግ ብዙ ሰው ያው አሜንዳ ሁሉም ነገር ላይ ያለ በጣም ብዙ የሚያስቁ አጋጣሚዎች አሉ። በጣም እንትን ትንሽ ስፔሊንግ በጣም ችግር ነበርና አንዴ ሰርግ ጥሪ እንዲሁም በቃ በጣም ሙሽራው ነው ያለው የማክበር ሰላምታች እያቀረብን የሙሳ የሚለውን ጨመርኩበትና በቃ እንዴ ምን ሆነ ነው ዮሴፍ ምናምን ምናምን እየቀለድክ ነው አለ ፍራንክ ነው ምን አረሱ ግን እንዳልከው ብዙ አፉ ሚላ አለ። ግን ካምፓኒዎች ምናምን አሁን አንድ ሙሉ እንደዚህ ካላንደር ታትሞ አክቹዋሊ ሌላ ሰው ነው የተሳሳተው። እሱ እኛ ማረም ነበረብን። ላይክ ፕሪንተር ነበረንና ስቲከር እየለጠፈን ሙሉ ካላንደሩን ማለት ነው። የሚገርም እኮ ማለት ነው። በዛ ጊዜ እንደው የቢዝነስ ሜንታሊቲ ልጅነቱ ምናምን ይዞ ነው እንጂ አንዳንዶቹን ስራዎች እኔ አትሊስት እኔ የማገኝበት ዋጋ በጣም ጥሩ ነበር። አሚን ስግብግብ ያው ግሬድ አይደለም ተሰምክስ እና ደግሞ አለመብሰል ያ ሞኖፖሊ ስላለው ስራ ወጥረው የሚሰሩ ልጆች አሉ በጣም በርካሽ። ለነሱ ራሱ አውትሶርስ እያደረኩኝ ብራንዴን በገነባ ብዙ ነገር አታስበው። አይ ነው በዛ ጊዜ ማያችን ለማንም መስጠት አትፈልግም። ቀጥሎ መቼ ነው የመጣ አታውቀውም። ላይክ የሚቀጥለው ይም ታይም ቀጥሎ አይ በጣም እሱ አይነት ሀሳብ ቢኖረንማ በጣም አሪፍ ነበር። ይሄ የሌቨሬጅ ሲስተም ምን አይዲያውም ብዙ ሰው አይ አንብቦ ነው እኮ የዲጂታል ፕሮዳክት ምናምን ዛሬ ግን ከዛ በኋላ ነው ይገርም ብር ስላልነበረኝ ዋተን ከጓደኛዬ ጋር ነው መጀመሪያ ከእስክንድር የተዋወቅ ነው። ያው እንደዚህ ስዕል ስለሚሰራው ማስታወቂያ ሰራ ነበር። እሱ ፕሬዘንቴሽን የሚሰጥበት ቦታ ላይ አንድ ሱፐርማርኬት ተከፈተና እዛ ላይ የክ ነው ያው ማስታወቂያ በመጻፍ ማለት ነው። አሁን በቃ የሆነ 3D ኢፌክት ምናምን ነውና በጣም ትልቅ ነው። ሱፐርማርኬት ነው። ሱፐርማርኬት ብትለው ኤስ ያደገች ምናምን የምትመጣ ከዛ እሱን እየጻፍኩ ከዛ ሰውየው ያስቃል። ሰውየው ከውስጥ የሆነ ጽማት ያወጣና
ይችን እዛሽ ጋር ሳልልኝ ይለኛል። አቃዎችን ቅባቱ እዛ አስቧል። ቅባቱ ላይ የሆነ ሴት አለች ፀጉሯን እያበጠረች ምናምን ቅባቱን ብቻ እኮ አለ የምትሰራው ደግሞ ላይ ተሰቅለህ ነው እና በጣም በዲቴል ነው የምትሰራው እዛ ላይ በቃ ከዚህ የሆነ ብስኩት ያወጣና ይሄን ብስኩት እስቲ ኦልሞስት ላይክ ብዙ እና እዛ ስሰራ ስለሚያየኝ በቃ በጣም ጩጬ ነኝ በቃ ጠራኝ ሰማዋቸው ብቻ አንደኛው ጓደኛዬ ደግሞ ሳሊ ነው እሱ ጓደኛዬ ሰለሞን ይባላል እሱም ሳሊ ስለሆነ በዛው ተዋወቅን በቃ ኢንሲስት አድርጌ ነው ምንድነው የምትሰሩት ይሄን ነገር ብዬ አንተ ማለት በቃ የሆነ ሰው ሲገባ ሲወጣ ስለማ በቃ ይሄን ነገር መስማት አለብኝ እዛ በጣም ብር ስላልበቃኝ 5000 ብር ነበር በሰዓቱ ጊዜ ሰዓቱ 5000 ብር እንግዲህ የሆነ ፕሮሞ ወጥቶ 4000 ምናምን ነበር ከዚህ ስላልሞላ ከጓደኛዬ ጋር ጋሽተን ነው መጀመሪያ የገዛሁት ከዛ ጥሩ አክቲቪቲ ነበር ግን አንፎርቹኔትሊ በጣም እኔ አይ ቲንክ የኮስትነት መምጣት ይሄ ከአሁን የምናየውን ኢነርጀቲክ የሆነ ቢዝነስ ኦነሮች ምናምን የፈጠረ ይመስለኛል ኦፍ ኮርስ ከዛ ቀላል አይደለም you have to stick with it ደግሞ አንዳንዱ ነገር በፋሽን ጀመረ በጣም የምትወደው ነገር ነው ፎር ሹር የወደፊት ገንዘብ እሱ ነው እንትና ይባላል እንትና ቀን ያው የነርቭ ፕሮብሌም ከዛ አይሌት ጎ የሚባል ነገር አለ አይሌት ጎ ሲል እጁ እንትን ነው ያብሳ ኦን ዋን ሳይድ የሆነ ፕሮብሌም አለውና እጁን በጣም ወረወረና በቃ ፊዚካሊ እንትን አላረገም but that makes it የሆነ ሌላ ነገር መሰለና ገባን ነገር ደግሞ ያው ወደቀ ሲባል ሰበረ ስለሆነ ወደ ሌላ ነገር ሄደ ነገሩም ደግሞ የሆነ ኤዥያ ነገር ስለሆነ ኤዥያ ነገር ስላለው ግን በጣም ኢንሴንቲቭ ትሬኒንጎች ነበሩ ፋየር ዎኪንግ ምናምን በጣም ክሬዚ ነበር ትሬኒንግ እና እኔ በጣም ወደው ጊዜ ነው ይሄ የትሬኒንግ ፓርት የፐርሰናል ዲቨሎፕመንት ያለው ፓርት ኢንካም ጥሩ ጀነሬት የተደረገበት ጊዜ ነው ግን አንፎርቹኔትሊ ገባ ያ የኔጌቲቭ ፓርቱ እንትን ነው ገንዘብ ታገኛለህ ግን ታገኛለህ ምን ያስስታል ስለዚህ ቤት ከምትገዛ ለምን ራስህን አትዘንጥም ወይ ለምን ትልቅ ቤት ውስጥ ተከራይተህ አትኖርም ግን ተከራይተህ ከምትኖር ቤት ብትገዛበት አላል ትንሽ ኮንቴክስቱን መቀየር ነበረበት ስለዚህ በጣም ስፔንድ የተደረገው በጣም ጎበዝ ልጆች ነበሩ ግን አይ ቲንክ በሆነ ፐርሰንት ሌቭል ብዙ ያለፋቸው ሰዎች አሉ እንትን ማይኖሪቲ ሶሊድ የሆነ እንትን ይዞ የሚወጣው ታንጂብል የሆነ ነገር ይዞ ታሪክ እንደኔ እናንተ ቁጥር ነው የሚኖረው it was interesting ልጆች አሉ እስኪ ራሱ እኮ I don't know መጨረሻ ላይ ብቻ ኮንሰልቴሽን ትሬኒንግ ምናምን ያረገ ነው ኤክስፕሬሽናል ያረገ ነው በጣም እንትን ላይት ሃውስ የሚባል ኮንሰልተንሲ ካምፓኒ እንትን ተገናኘ ብሪቲሽ ካውንስል ለሶሻል አንትረፕረነርሺፕ በፊት ማለት ነው ሳትመጣ ገና ሲጀመር ወርክሾፑን የሚሰጠው እሱ ነው ናይስ በጣም አሪፍ እንትን አለው በጣም ጀኒውን የሆነ ሰው ነው ላይት ሃውስ የሚባል ኮንሰልተንሲ ካምፓኒ ብዙ ሰዎችን እየቀየረ ነው እሱ ላይ ማለት በቃ እንትን ነው ሰልፍ ሄልፕ ላይ ምናምን የሚሰራው እስቲ ግን ኮርፖሬቶች ግን አትሊስት እዛ ውስጥ ያለቁና እኔ የማውቃቸው ፐርሰናሊ የማውቃቸው ሰዎች በጣም ጀኒውን ቅን ሰዎች እና ይሄ አሁን ላይ ከላይ የሚወራው ነገር አለ ገንዘብ ለመስራት ገንዘብ ለማግኘት የተፈጠረ ነገር ነው ሁሉም ነገር ላይ ቲንክ እንደሱ አሁን በጣም ህይወቴ በሙሉ አስቀው ማላውቀው ነገር ግን ያው ሬስቶራንት መስራት የሚባለው እና ደግሞ ማለት የተናገሩት ንግግር ምናምን አይመበር በጣም
አሙቀውኛል ውስጥ አድርገው ታተነፈሱ በጣም ነበር ክራሽ ደውበት በጣም ይሄ አንደኛ እንትኑ ቤት መዋሉ አንተ እዛ ነበር እኛ ልክ እኛም ደግሞ ምን ሆነ ያው እዛው ነበር ኢትዮጵያ ነበር ምን ነበር የሆነው ኢቨንት አድርገን እኛ ፒክ ታይም ነበረ ላይክ ፒክ ታይም ስልህ በገንዘብ ብቻ ሳይሆን እንትን ቤተ መንግስት አደረግን ላይክ በቃ ትልቅ ነበር 5000 ሰው ነበር ያስተናገደው ዩኒቲ ፓርክ ከተሰራ ልክ በተሰራ የኛ ትወስ the highest ነበር ለዛና ሪካርድ ሰብረን በቃ ደስ ብሎ ፋይናንሻሊ ከስረን ነበር ቢስ ኦል ብዙ ችግሮች እዛው የተፈጠሩ ነገሮች ነበሩ ግን ስማችን ጥሩ ተገምቶ ነበር ሚዲያዎች ከበራ ምን ነበር የሚያደርጉት ፓኬጅ እንሸጥላቸዋል ልጆቹ ቤት የሚሰሩትን ነገር እኛ ፓክ አድርገን እናስቀምጠዋለን እሱን ነው መጥቶ የሚገዛው ሰው ሬጂስተር ሲያደርግ ማለት ነው መቀሱን አውቶ ስንል መቀሳው ተጠቅተን እዛ ውስጥ አለ በጣም ቆንጆ ነበር አይ ቲንክ እዚህ ሀገርም አንዳው የሚጀምረው እሱ ነው ብዙ ልጆች በጣም ጥሩ ሚስ አላረጉትም ሳማዊ ነው ወይ ግን አፌክት አድርጎናል ስቲል እኛ የአመት ሁሌ ሰመር ካምፕ ጥሩ ጀነሬት አድርገን ኦልሞስት ትንሽ ጊዜ ወስደን የነበረው ስራ ነበር በጣም አፌክት አደረገን ግን ኢንጆይ አደረግነው ማለት የሰራተኛ ቀነሰልን ማቴሪያል ገዝተን ቤቷን ሰራናት ፈርኒቸር ነሽ ላንድስኬፒንግ ነሽ ምንም አልቀረም ልክ ኮቪድ መከፈት ሲጀምር በራችንን ከፈትን ማለት ነው ያ በዛ ነው ያሳለፍነው ኢትዮጵያ እንትን ነበር ኦፍ ኮርስ እንደናንተ ላይሆን ይችላል ግን ብዙ የፖለቲካል በጣም እንትን ነበር ብዙ ሰውም ጥቅም ነበረ መሰለኝ አይደል ብዙ ሰው ገንዘብ አገኘው በዛው ምናምን ያለኝ ሰው ነበር እዚህ አይደል ክፍያዎች ምናምን ነበረ መሰለኝ ያ የዘይት ከፈላችሁ እንደ ዳር የተሰጣችሁ ማለት ነው ሁለት አይነት ስቲሙለስ ማኒ ተብሎ ለሁሉም ሰው የሚገርም እኮ እሱን ብር ራሱ አልሰጠኝም ኤኒዌይስ አለባቸው ኖ ታክስ ሂስትሪ የለህም ተብዬ ተዘለልኩኝ ግን ኤኒዌይስ ለሁሉም ሰው እንኳን ብትሰራ ላይክ አስገብቼ ቢሆን አንድ ታክስ እንትን አልፏል ይብላኝ ለነሱ እንኳን በሰላም አለፈ ኦኬ 1400 በአንድ ሰው ማለት ተደርጎ ተሰጠ ከዛ በላይ ግን የሰውን ህይወት የቀየረው ይሄ ፒፒፒ ሎን የሚባል ነበር ኢቨን ኡበሮች ራሱ ሰልፍ እንትን ነበር እንደዛ ብሎኛል አንድ ልጅ እንደ ቢዝነስ ሄደው 40,000 50,000 60,000 ቤት የገዙ አሉ ኢትዮጵያ ሄደው ብዙ ነገር ያደርገዋል ሌላው ትልቁ ቤኔፊት ደግሞ የመንግስት ቤት ኦር ኤኒ ቤት ስትኖር በተለይ ዲሲ ለሁለት ዓመት ለሶስት ዓመት ቤትህን ካልከፈልክ መንግስት አንድ ሺህ ብር እንኳን 1500 ብር እንኳን ይሰረዝልሃል like the whole thing is ከፈለው 2020 2021 ማለት ነው በጣም ብዙ ሰው ገንዘቡን ቆርጦ ይዞ መንግስትን አስከፍሎ ህይወቱን ይቀይራል ብድር ወስዶ ህይወቱን ይቀይራል የብድሮቹ ግን ስትሪክ አሁን ብዙዎቹ ብድር አብሮችንም እንደዚሁ አንዱ ይቆያል ከጊዜ ይበላል ያው ስማርት እንድትወጣ አይፈልግም እና ደግሞ በጣም ይሄ ኦቨር አድቫንቴጅ ምናምን ኮንሲኩዌንስ ምናምን በጣም አታውቀውም ስለዚህ ራስን ጠብቀህ መቆየት በጣም ኢምፖርታንት ነው ኢንተርቪው ላደረገ ሄዶ ለሲቲዝንሺፕ ግሪን ካርድ ኮንትሪ ቀርሰም አንቀው እዛ ሉዊዚያና ወሰዱት ሪፖርት ላይ ያደረጉት ማለት ጠበቆቹ ምንድነው ሲሉ የዛሬ 20 ዓመት የማሪዋና እንትን አለበት አሬስት is not even convicted
አልተፈረደበትም ወንጀለኛ ተብሎ ስሙ ግን ዳታቤዝ ላይ ነው ወሰደ ለማለት ነው። ስለዚህ ራስን ጠብቀህ መኖር ያለብህ ሀገር እና ሌላው የገባህ ደግሞ ሳይሆን ደግሞ ይሄን እኮ እንጂ የሚያደርግ ሰው ማለት ይሄ ሽልሽሉን ምናምን አድሬናሊን ጀንኪ የሆኑ ሰዎች አሉ። ዋው ኦ በዚህ በኩል እናያታለን። በዛች ሳይድ ኦኬ አይ ካን ኢማጂን ጧት ነው ማየት ይሄን ጧት ነው እዚሁ ካምፕ ማድረግ ነው የሚሻለው። እዚህ ጋር ብዙ ፓርኮች እንትን ያደርጋሉ አይደል? ሰንሴቱ ጋር ይዘጋል ይባላል። ይሄ አሁን like after like 30 minutes after sunset መዝጋት አለበት። ኦ እሱ ጋር ነው የምንሆነው እንዴ? ይደርሳል? ኦ ኖ ኦ እኔ እኮ እዚህ ጋር ሆነን ነው የመሰለኝ። ናይስ ኦ ለዛ ነው እሱ የሚረዝመው። እሱን ሴትአፕ ያው ክራሽ ኮርስ ያስፈልጋል። ነው ይሄንን እንትን ላይ አድርገን የምንፈልገው አድርገን እንልከዋለን። ኦኬ እዛ ጋር እናቆመውና እንጠብቃለን። አሳዎቹ ሲበሉ ሮጠን ሄደን መጠምጠም አለብን። ሁለት አይነት ነገር ነው ያለው። አንደኛው ኦኬ ቆመህ ቀኑን ሙሉ ስትወረወር ስትመለስ አለ ብቻህን ስትሆን አሪፍ። እሺ እሱ ጋር ስትሆን ደግሞ ይሄንን አንዴ አጥምደህ ትልካለህ። ቁጭ ብለህ ወሬን እየሰላህ ትንሽ ሳብ ሲያደርጉ ቶሎ ኦኬ እሱን አይቻለሁ በሰው እጅ ሲታየና በአካል ሲውል ዛሬ ታደርጋለህ። የሚገርም ነው። ማይክ ብታረግ አለ ማይክ አለኝ ግን ከስልኩ ጋር ነው እንጂ ከሱ ጋር አይሰራም እኮ። ሬክ አድርገውና ድምፁ ነው የምፈልገው። ይሄኛው ዝም ብለን እንትን እናደርጋለን ማልበሻ ነገር ነው። እሺ በኋላ ላይ በደንብ እናደርጋለን እንትናችን። እሺ ኦኬ አንተ እንዴት ኤክስፕሎር አደረክ መጀመሪያ? ይሄን እንዴት የደብረ ዘይቱ ያለው በጣም ኦኬ ፋሲኔትድ ሆነበት ነገር ነበር እኮ እቺ ያለችው ሊደር ትባላለች። ኦኬ ሶ ጫፍ ላይ ትሄዳለች። እዚህ ጋር ማሲንከሩ ይመጣል። ኦኬ እንዲህ ሰምጥ የሚያደርገው እዚህ ላይ ሁኮቹን እናደርጋለን። እዛ ቤት እናደርጋለን። ወርወራን መጸለይ ነው። አይ ዛሬማ ብዙ ነው የሚይዘው። ወርወራን መጸለይ ነው። ቤት ታበስላለህ? በደንብ አበስላለሁ ግን አሳ ብሽዬ አላውቅም። ከዛ ዛሬ ትሞክራለህ? እኔ በጣም ከምወዳቸው ነገሮች አንዱ ማብሰል ነው። ሪሊ? አለን ሬስቶራንት እኮ እዛ ኢትዮጵያ? ከኑጭ ካናብካ አለው ኦን ሳይድ። ናይስ ላይክ ስፔሲፊክ ቬጂቴሪያን ሬስቶራንት ነው። ዋይ ቬጂቴሪያን? የለም አዲስ አበባ ውስጥ ቬጂቴሪያን ሬስቶራንት ይር ራውንድ ቬጂቴሪያን ይር ራውንድ ስጋ ትወዳለህ ማለት ነው? ዋይ እኔ ያለ ስጋ መኖር የምችል አይመስለኝም። ኦ ዲስ ኢዝ ሄቪ ምክንያቱም ይሄ ወደ 30-40 ፊት ነው ወደ ታች። በደንብ ይገባል። ኢቨን ዘ ዌይ ዲዛይን ያደረጉበትን መንገድ ታችን እንዲገባ ነው። ሶ ነቺ ነገር እቺ ባትኖር ይሄን ብቻ ብታረገው ምን ነበር ጥቅሙ? የዚህ ነገር ጥቅሙ ምንድነው? እሱ ላይክ ስታንዳርዳይዝድ የሆነ ሌላ ጊዜ አሁን እዚህ ላይ ቋጥረህ ይሄን ራሱ የሚመስል ነገር ማድረግ ትችላለህ። ስለዚህ እሱ ላይ ነው እንትኖቹ እነዚህ ሁኮቹ እሱ ላይ ነው ያሉት። ኦኬ ሶ በአንድ ጊዜ በሜሪላንድ ህግ 2 ሁክ ማድረግ ትችላለህ። ከሁለት በላይ ማድረግ አትችልም። ያ ቀደም ፎርሙላ የጠየቀኝ አይ ቲንክ እንደሱ አይነት ነገር ነው። ጠየቀ ምን ሁለት በላይ ታደርጋለህ? ይሄ አይነት ነገር ኖ እንትን ባለ ሰፊ አፍና ባለ ጠባብ የሆነ ሳምቲንግ ብቻ ቴክኒካል ነገር ነው የጠየቀኝ። ሶ ይሄ
ቀለቦቹ ነው ይሄ ቀደም ያልኩት ልብን ሁለት ይዛን የሀገሪቷ ዶሮዎች ልብ ጨርሳለች ነው 3 ብር ይሁላል ጉድ ሰው ኮንሱም ያደርገዋል ይሄ ነው ለዚህ ፐርፐዝ ነው ያ ኤዥያኖቹ አይ ቲንክ ይበሉታል እንትን ላይ ይሸጣል እግር አይቻለሁ ልክ ነህ ቻይና ሄጄ ነበር የሆነ ጊዜና ጣፋጭ እንደሆነ ሴንስ አድርጌዋለሁ ዘ ጃያንት ነው ይሄን የገዛሁት አሁን ብዙ ጊዜ እንደውም የጃያንት እንትን አልወጣውም ያ እነዚህ ሽሪምፖቹ እነዚህ ኤደብል ናቸው እኮ የኛ የሰውን ነው የገዛው አይደል ኦፍ ኮርስ ነው ማለት ለፊሺንግ ተብሎ የሚሸጥ የለም ማለት ነው ከትሎቹ በስተቀር yes እነሱን ብናገኛቸው አሪፍ ነበር አይ ቲንክ ይሄ በደንብ ይሸጣቸዋል ይመጣሉ ሶ ትል የሚፈልጉት ስፔሲፊክ ስለሚንቀሳቀሱ ነው የአሳ ዘሮች አሉ ይሄን ደግሞ የሚበሉ የተወሰኑ ሌሎች አስተካክለዋለሁ ከዚህ ጋር በላይ በኩል እዛችን እንደዚህ ትይዛለህ እሺ ይሄን ታውቃለህ ከዛ ነው ዋው በጣም ሄደኩ Fingers crossed, my man. አይ አሁን እንይዛለን Fingers crossed. አሁን እንይዛለን አሜን እነዛም ከያዙ እንጽናናለን ኦኬ አለ ማለት ነው አሳዝ እዚህ ውስጥ አይን ጠይቃቸዋለን የሆነ ቅባት ምንድነው ያልከው ቅመም አለ ባይ ዘ ዌይ አሳስታጠምድ እዚህ ባስ ፕሮ ሾፕስ የሚባል አለ በቃ እንደዚህ ለአውትዶር ብቻ የሆነ ስቶር ኦኬ አሳላ አይደለም ምናምን ጠመንጃው ሽጉጡ ቀስቱ ምንም ይሸጥበት ማለት ናይስ እና ማአት ስፕሬይ ስፕሬይ ኦይል ምናምን ማአት ነገር ነው ያላቸው እንደ ምርጫ ማለት ነው እንደ እንት ነው እና አብዛኛው ጊዜ ይሄ አርቲፊሻል ሉሮዎችን እነሱ ውስጥ ተነክርና ኦኬ ልካ ናይስ ሽሪምፕ ከምትገዛ ይሻላል እኔ የምልህ ይሄንን እንዲወጥር የሚያደርገው እንትኑ ነው ማለት ነው ቲንክ ሲንከሩ እሱ ማለት የገረመኝ እንደዚህ ያለ መምጣቱ ነው ቢኮዝ መሬት ላይ ሄዶ በቃ እንትን ይላል እነዛ ሁለቱ ይዋኛሉ ውሃ ውስጥ so it gives it like a natural የሆነ እንትን ስሜት ይሰጣል ናይስ እሺ አንተ እሺ ልበልህ እንጂ ከዛስ anyway ምን ላይ ነበረን ሶ በቃ እንደዛ እያልን ኦኬ ከቤተ መንግስቱ በኋላ ሴንተር ክሬት ማድረግ ነበረብን ቅድም ያልኩ ሳምፕሉን ሰራናል ለሳምፕል ነው አይደል ሙጭቃናው ከተፈጠረው ያልኩ ሶ ስለዚህ ሳምፕሉን ብለን ደግሞ አሳየ ስናሳይ ተፈቀደልን ቦታ ግን ምን ሆነ መሰለ በቃ ይሄ ቤት ጥሩ ነው እንላለን ግን ስና 20 ሰው አለው እዛ ውስጥ ስለዚህ ለ20 ሰው ቤት መግዛት አለብህ 20 ሰው አለው አንዱ ቤት ውስጥ በቃ አንዱ የቅርስ ቤት ውስጥ 20 ሰው 30 ሰው so already ሰው የሚኖርባቸው ቤቶች ናቸው ለካ ያ obviously ማለት ያው የቅርስ ቤት እኮ የሆኑት እድሜያቸው ነው እንጂ የቀበሌ ቤቶች ማለት ነው ሰው ተከፋፍሎ ነው ካሳንቺስ ነበሩ በቃ እንደሱ ያነ ቤቶች ናቸው ውስን already በማፕ ተቀምጠው ነበሩ ለእንደዚህ አይነት ነገር የተዘጋጁ really ያ አሁን በቅርብ አሁን የጣይቱ ባህል ማዕከል እሱ actually መኖሪያ አልሆነም መሰለኝ ረጅም ጊዜ ወይ ቀበሌ ባህል ማዕከል አደረገችው አይደል ምናምን የሆነበት ነው ተመረቀ ሰሞኑን ተመረቀ so ስለዚህ ያማረግ ኦልሞስት ኢምፖሲብል ነበር ገባ ለ20 ሰው ቤት መግዛት አለብህ
ከዛ ቤቶቹ ደግሞ ሲሰሩ ሜቢ በሩ በጅማ እንጨት ነው የተሰራው። ስለዚህ ሪስቶር ስታደርግ ያ እንጨት ከጅማ መጥቶ መሰራት አለበት። ዱፕሊኬት ነው የምታደርገው እንጂ ራሱን አይደለም ማለት ነው። ራሱን ወይ የሆነ ነገሩ ተገንጥሏል። እሱን ስትሰራ ስትሞላ ራሱን ማለት ትንሽ እንትን ነው። በጣም ኤክስፔንሲቭ ዌይ ኦፍ እንትን ነው ሀሳብ ነው። ስለዚህ ምን አሰብን፣ በቃ ባለን አቅም ቤት ተከራይተን ነው መስራት ያለብን አለና ቤት መፈለግ ይሄ መቼ ነው ማለት ነው? 5 አመት ሆነው ይሄ። ኦኬ 6 አመት ኦልሞስት ሊሆነው ነው። ምን ሆነ 20 ስንት ማለት ነው? 2020 ላይ ማለት ነው ፓንደሚኩ። ፓንደሚኩ ሊጀምር አካባቢ 2021 አካባቢ ያለ ሰው መፈለግ ቀጠለ። ኦልሞስት 6 ወር ምናምን ፍለጋ ላይ ነበርን። ቤት ምናምን ውድ ሆነ ቤት መፈለግ። ስትከፍት ደግሞ ቅርብ መሆን አለበት፣ ኮንቪኒየንት መሆን ምናምን። ፋይናሊ አሁን ያለንበት ቤት ያው ጥሩ ሰው አገኘን፣ እሳቸው ጋር ገባን። ኮቪድ ገባ ማለት ነው እና ቅድም ስናወራ ነበር። 8 ወር ቤቱን ራሳችን ሰራ ነው ማለት ነው። 2 ልጆቻችንና እኛ ሆነን ኦፍኮርስ የሚያግዙን ሰዎች አልፎ አልፎ እየመጡ ቢኮዝ ኮቪድ በቃ ምን እንደሆነ ራሱ እኮ አታውቀውም። የሆነ ሰው አታስገባ አትንኩ ምናምን ትባላለህ ምናምን ማለት በጨለማ ውስጥ ነው ያሳለፍነው። ኢቭን ይገርመኛል ላይክ ምን በጣም የሆነ ጊዜ ተስፋ አታውቁ ምን እንደምትሰራ ራሱ አታውቅም። ልጆቼን ኤኒዌይስ ትምህርት ቤት ተዘጋ እና ላይክ እንደሚዘጋ የተነገረ ራሱ ዝግጅቱ የለም፣ ፕሪፓሬሽኑ የለም። ዶክመንቶች አልነበሩም፣ ኮምፒውተሮቹ አልተሰጡንም ምናምን እና ልክ ከተዘጉ በኋላ ነው ኑና ውሰዱ የተባለው ከትምህርት ቤት እና ያ ዘመን ላይ ገና መምጣታችን ነው። ባሚን ላይክ ገና አልተቋቋምንም። በባስ ነበር የምሄደው። በባስ ሄጄ ስመለስ ባስ ውስጥ 2 የሚያስሉ ሰዎች ነበሩ ከኋላ እና በጣም እርግጠኛ ነበርኩኝ በቃ እንደምሞት ማለት ነው። በፍጹም ድናለሁኝ እያዛለሁ እኮ አይደለም እሞታለሁ ብዬ ከሀገሬ ወጥቼ ምናምን ቤቴ ገባሁትና ከዛ በኋላ 1 አመት ከምናምን ሳልያዝ ነው የኖርኩት። እዛም እንትን ነበር አስታውሳለሁ። መጀመሪያ አንድ ጃፓናዊ ነው ገባ የተባለውና ፎር ጋራንትድ ይዘነው ነበረ ኢትዮጵያ የለም ነገር ተብሎ እና አይ ቲንክ ትንሽ ወራት ሰርቫይቭ አድርገናል መሰለኝ። ወር ይሁን ቀናቶች። ብዙ ሰው አልሞተም እኮ አይደል? እዚህ ተወራው ያው ላይክ አይ ቲንክ ኢሚዩኒቲያችን ዳብሯል መሰለኝ። እንትን ነበር እንጂ ሰዎች ገባ የእውነት ያገሉህ ነበር ምናምን። የሞቱም ግን አሉ። እኔ የማውቃቸው ሰዎች የሞቱ በኮቪድ ማለት ተለቅ ያሉ ሰዎች በተለይ ባይሆን ከኮቪድ በኋላ I'm not sure የኔ ፐርሰናል ኦፒኒየን ሊሆን ይችላል፣ ግን ከኮቪድ በኋላ ድንገት የሚሞት ሰው ብዙ ነው ያለው። እውነት ነው። ሜቢ እሱ ኢፌክት ሊሆን ይችላል። አይ ቲንክ አንዳንዱ ነገር ስላላጣራ ነው፣ ግን የዛ ሰሞን የሞቱ ብዙ ሰዎች አሉ። ከዛ ውጭ ደግሞ እንትኑ አላል ስትያዝ ያለው ሀስል ላይክ ተደውሎ በፖሊስ ታጅበህ ምናምን በፖሊስ ነው በአምቡላንስ እኛ ጋር የነበረው ኬዝ ታጅቦ የሆነ ቦታ ይገባል። እዛ ውስጥ ደግሞ የተፈጠሩ ነገሮች ነበሩ ምናምን እንደ እንትን ሴንተሮች ነበሩ እኮ ለብቻ ተገለው የሚቀመጡበት እንደ አይሲዩ የኮቪድ ሲሆን ኳራንቲን ተደርገህ እንደዚያ የገቡ ሰዎች አሉ የምናውቃቸው። እሱ እንኳን ስታንዳርድ ሜዲካል ፕሮሲጀር ይመስለኛል። አይ ነገሩን ነው የዛኔ ግን ለውጭ ላለው ሰው በጣም ትልቅ ድንጋጤ ነበር። በቃ እንትናም ገባች እንትና ገባች ምናምን ላልገባው ሰው ከዛ አስታውሳለሁ አንድ ሐኪም ጓደኛ ነበረን እዚህ ነው የሚኖረው እና እዛ ይሰራ ነበረ እዛ አካባቢና በቃ ፊቱ እኛ እየሰራን ምናምን የሆነ እቃ ላይ ደርስልን መጣና ፊቱ ስብር ብሎ ዛሬ 60 ሰው ሆነ ምናምን እና ቴክ ኬር ምናምን የሆነ ቁጥሩ እየጨመረ ነበር የሚመጣው። ትዝ ካለ የሆነ ካውንት ዳውን አይ ነው ያን ያህል ሰው ተያዘ ምናምን ነበር። አይ ነው እዚህ ራሱ 1 ሚሊዮን እስኪገባ ሁሉም ሰው አሰብስፎ ነበር የሚጠብቀው። ለምን ላይክ ኤቭሪ ሞርኒንግ ስልክህ ላይ ኖቲፊኬሽን ኦፕሽን አለ ምን ያክል ሰው እንደሞተ ማግኘት ትችላለህ። ጠዋት ተነስተህ እሱን እኔ ኦን አድርጌ ጠዋት መርዶ ነበር የምሰማው ስልኬ ኖቲፊኬሽን እና ብዙ ሰው ሞቷል እዚህማ በጣም ብዙ ሰው ነው የሞተው። 1 ሚሊዮን በላይ ነው መሰለኝ። የምር ነው
አሜን ይባላል። ከዛ የትራምፕ ሰዎች ደግሞ ምን ይላሉ? በማንኛውም በሚረባውም በማይረባውም የሞተውን ሰው በኮቪድ ነው የሞተው እያሉ ሐኪሞቹ አጭበርብረው ነው ይላሉ። ግን ሰው ሞቷል። እኔ የምሰራበት ህንፃ ላይ የነበሩ ሰዎች በዛ ጊዜ በጣም ብዙ ሰው ሞቷል። በጣም ብዙ ሰው አካል ጉዳተኛ ሆኗል። አካል ጉዳተኛ እንዴት ሆነ? አይ ዶንት ኖ ወደ ዋከር እና ወደ እንትን የገቡ ሰዎች ነበሩ ኮቪድ ከያዛቸው በኋላ ኪድኒ ፌሊየር ያጋጠማቸው ሰዎች አሉ። ወይ ይገርማል። አሮ ነው እንግዲህ እኛ ጠቅሞናል። አየህ እዛ ኢሚኒቲያችን ዳብሯል። ብዙ ጀርሞች እና ባክቴሪያዎች እና ቫይረሶች ጭቃ ያቦካችሁ ነው እኛ ብቻ ሳይሆን አይ ነው ጠቅላላ ሀገሩ ራሱ ማለት ነው። እኛማ ምንም በቃ እዛ ቤቱን ስንሰራ ነው የከረምነው። ኤኒዌይ መጥቶ ነገረን እሱ ምናምን ያው በቃ በሩቁ ግን ዙም ሰመር ካምፕ አድርገናል እንዳልኩ ቅድም ብዙ አክቲቪቲዎች አድርገናል። ሶ ከዛ በኋላ ነው ኮቪዱ እንዲሁም ልክ የዩኒቲ ፓርኩን ካረግን በኋላ ስለገባ ኢት ቢካምስ በየ3 ወሩ እናርገው ተብሎ ነበር እና አፌክት አድርጎን ነበር ለቢዝነስ። ከዛ አመት ቆይተን ነው እንዲሁም 10,000 ሰው መጀመሪያ ይመጣልን ምንም ኢቨንት ልክ የተከፈተበት ጊዜ ነበርና ከኮቪድ በኋላ ማለት ነው። አግዞናል። አዎ ኦኬ ስልክ ኦፍ ኮርስ እሱ አግዞናል። ግን በማስክ ምናምን ነበር። አሁን ፎቶዎቹን ብታያቸው በማስክ በምናምን ነው ሰው እና ማስክ ሁላ ሳትመን ነበረ። ኑጭቃና ከዛኔ ኦሞ ነበረ ስፖንሰራችን። ላይክ ሌሎቹ ሬፊውዝ አድርገን አንድ የዲተርጀንት ካምፓኒ ዩኒሊቨር ኑጭቃና ከኦሞ ጋር ነበረ የሚለውና ማስኮች ምናምን አሳትመን ነበርና ያው ማስክ ቢዝነስ ጥሩ ነበር። የዛኔ ህይወታቸው ብዙ የተቀየረላቸው ሰዎች አሉ። እኔ ጓደኞቼም ነበር አንድ ልጅ እንትን የሚያመርት ሳኒታይዘር በጣም ብዙ ስንት 4 አይሱዙ 10 ሚኒባስ ምናምን አይ ነው በጣም በቃ ቢዝነሱ ቡም ብሎ ማለት ነው። እሱ እንትን ሳሙና ፋብሪካ ነበር የሚሰራው ወደ ሳኒታይዘር ምናምን በቃ ትልቅ ቢዝነስ ነበር። ይሄ ነገር ይዟል ግድ የለም ማለት ነው። ወጠር አለብኝ ትንሽ ነው ይወዛወዛል ሲዝ ነው ኤኒዌይ ያው እዚህ አንድ አልኮል ፋብሪካ ውስኪ ፋብሪካ መሰለኝ ሙሉ ለሙሉ ቀይሮ ወደ ሳኒታይዘር ገባ። አዎ እዛ ወቅት ላይ አይ ቲንክ በጣም ማስክም አዲስ ቢዝነስ ነበረ። ማስክ ማምረት ምናምን ማስክ ደግሞ የቻይናውን እንዴት ቢት ታደርገው አሚን እዚህ ማለት ነው። ይሄ በዲዛይን በምናምን የሚሰሩት ካልሆኑ ሬጉላር ማስኩ የቻይናው 15 ብር ነበር የሚሸጠው። 15 ብር 50 ፍሬም ይዘው ሶፍት ለምንድን ነው የበዛው? የብርቅ የሆነው የዛ ጊዜ I have no idea። ሰው ሁላ ተሻምቶ የገዛው ሶፍት ነው። ምንድን ነው ማቀላቸው ብዙ እንትኖች ተሰርተው አስታውሳለሁ። እዚህ ሀገር እንትኑ በጣም ኢምባላንስድ ነው። ምኑ መቅደም አለበት የሚለው ነገር ማለት ነው። እንደዚህ አይነት ወቅት ላይ አይገርምም? እኔ ላይክ ሲቀለድበት ምናምን ሁላ ሳይ ይሄን ያህል ብርቅ ነው። ምክንያቱም በዛ ዘመን ይታሰብ የነበረው በጣም ብዙ ሰው ይሞታል፣ ሰፕላይ ይቋረጣል፣ ሰራተኛ መስራት አይችልም እና ይሄ ሁላ ነገር ከሆነ ውሃ አይኖርም። ሶፍት ዋጋ የለውም። ገዛውም አልገዛውም ሽንት ቤት መጠቀም አትችልም ማለት ነው ፍለሽ ካላደረከው። So I don't know. Yeah, was wondering. I think የሶፍት ፋብሪካዎቹ ራሳቸው የፈጠሩት ዲማንድ ሳይሆን አይቀርም። ግን የሚገርምህ ሌላም ጊዜ እንደዚሁ ሶፍቱን ነው ተሯሩጠው የገዙት። የሆነ ነገር መጥቶ ነበር፣ የሆነ ነገር ይጠፋል ተብሎ ኦር እንደ ድራግ ዲል ምናምን ሚም ሲሰሩበት አስታውሳለሁ። ቪዲዮ ምናምን ያችን ነገር ይዛል ምናምን ተብሎ እቃ ግን እኛ በጣም እቃ አጠራቀማችሁ I mean like non-perishable food but በጣም እኮ የመጽአት ቀን የመጣ ነበር የሚመስለው እኮ በዛ ዘመን። አንተ ከተማው እኮ ጸጥ ነበር የሚለው like እንደዛ አይነት ጸጥታ ሰምተህ አታውቅም። አትሊስት ፊሽ ታረጋለህ አንተ መተህ እዚህ ምግብ ቢጠፋ ማን ያስወጣህ? አትሞጣት ማለት ዝግ እኮ ነው ይሄ ፓርክ። ፓርኮቹ ዘግተዋቸው ይሄ ፐብሊክ ግራውንድ በሙሉ ዝግ ነው። ዋው ግን የዛኔ የተጎዱ ቢዝነሶች በቃ በጣም ኢቨን እንትኖች የዓለም ስርዓቱ ለምን ሲኒማ ለምሳሌ የሆነ ሲኒማ ሲዘጋ ደግሞ ኔትፍሊክስ ሲያብብ ምናምን አላል እንትን ነው። ኢቨን እነዚህ ሶሻል ሚዲያ እንትኖች አሴም ታይም ፍቺ ምናምንም የበዛበት ጊዜ ነበር። መጨረሻ
ትዳራችሁ ኮቪድን ነበር እንዴ ኮቪድን ሰርቫይቭ ካደረገ ምንም ነገር እንትን አይላችሁ አይ ቲንክ እሱ በጣም ትልቅ ኬዝ ሁሉም ሰው ቤት ገብቶ መፋጠጥ ሆነ ሌላ ጊዜ ቢዚ ነህ አትገናኝም ሶ ያቺ ያለችን ጊዜ ብትጣላ እንኳን ዴት ነበርክ እንደዚህ ነበርክ እንዴት ነበርሽ ተባብላ ያ ብዙ ሰው ያ አይ ቲንክ ግን በጣም ሾርት ሜሞሪ ህዝቡ ሁሉ ሰው አለ ሰው ላይ ስታዩ በጣም ቶሎ የመርሳት እድል ተሰጥቶናል በዝጌርና አይደል የሆነ ኢቭን ያ የነበረውን ነገር እንደ ትዝታ ስታወራው በወቅቱ በጣም የሚያልፍ ቀን አይመስልም ግን በወቅቱማ ደግሞ አንድ ቀን ነው ላይክ ማለት መጀመሪያኛ አሁን ሁለቱን ሳምንት ነው ሁለት ሳምንት ይዘጋል ሌትስ ፍላተን ዘ ከርቭ ተባለ ኦኬ እኔ በልቤ I was so sure ከሁለት ሳምንት በኋላ ተመልሰን እንደምን ላይክ ህይወት ወደ ኖርማል እንደሚቀጥል ማለት ነው ሁለቱ ሳምንት ስታልቅ ኦኬ ሌትስ አድ another 2 weeks ሳና ያለ ሲሄድ ነው ወደ ላይክ ጁን ሲመጣ ጁላይ ሲመጣ ነው ይሄ ነገር ስንት ጊዜ ሎክዳውን ነው ማለት ነው I don't know ግን ላይክ ምንድነው እኛ ደግሞ እኔ ደግሞ ቤታችን አዛውንት ነበር ባለቤቴ አባት አብሮን ነበርና ለሱም ትጨነቃለህ ምክንያቱም አታውቅማ አዛውንቶችን ነው የሚጎዳው ተብሏል ሶኔ ወጥቼ ከመጣሁ ለሱ ይዤበት እመጣለሁ ወይ ምናምን ተብሎ ፓርክ እንወጣለን ምናምን ሳና ጠምዳለን ከልጆቹም ቤት ስለሆነ በየመሃሉ እንወጣለን ምናምን ባለቤቴ እንኳን ከቤት ተሰራ ነበር ሶ እሷን ላለመረበሽ እኛ እንወጣና you know አክቲቪቲ እዚህም እዛም ብለን እንመጣለን ወለን ግን the end of the day ቤት መቀመጥ የሚባለው ነገር ጣልቼው አይ ነው ከዛ እንትን አደረኩኝ ባይክ ገዛው ከዋልማርት በ120 ብር ነው 30 ብር ገዛሁኝና ትንሽ ጠቅጠቅ አድርጌ ራሴ አልችልም ነው አይሚን በደንብ አልችልም ነው ባይክ መንዳት the best thing መኪና የለም ከተማው ላይ ብቻ እንትን አፕላይ መኪና ዋጋ ምናምን መቼም የዛን እንዴት እንደረከሰ ይታየኛል ያ ዘመን ላይ በጣም ብዙ ነገር ርካሽ ነበር ቤት ርካሽ ህይወት ለነበረው ሰው ስራ ውስጥ ለነበረ ሰው ምናምን በጣም አሪፍ ጊዜ ነበር ላይክ ብድር እንደልብ ነው ኢንተረስት ሬት በጣም ሾቋል ላይክ ትንሽ ነው ሶ ብዙ ነገር አቬሌብል ነበር እና ብዙ ሰው ሀገሩ ሀብታም መሆኑ የሚራዳው አይ ቲንክ ለዚህ ነው ግን ላይክ ደሃ ሀገሮች ደግሞ ወርስት ነው የሚሆንባቸው ገባ መድኃኒት አሁን አስታውሳለሁ እርዳታ ተሰጥቶ ግን እኮ ታዲያ ያንን ሁላ እንትን አሁን ከፈል ነው ላይክ በ2 አመት በ3 አመት ውስጥ ኑሮ ሰማይ ነክ እኔ በዛ ዘመን ሪሜምበር በ200 እና በ300 ብር የምገዛው አሁን ከ600 እና ከ700 ብር በታች አላገኘው ዋው ለቤት የምገዛው አስቤዛ ከጥፍ በላይ ነው ጨመረ አይ ቲንክ ለመጨመር ለኢትዮጵያዊ ብርቁ አይደለም ላይክኛ ስለመጨመር እንትን ነው ገባ እዚህም እኮ ይጨምራል አይ ሚን በጣም እኔ አሁን የናንተ አሁን ጨመረ ስትሉ ላይክ ቁጥሩ ለነገሩ የገንዘቡ ቫልዩ ስላለው $1 ማተር ያደርጋል እሱን ነው አንደርስታንድ ማድረገው ነው ገንዘቡ አይ ቲንክ ቫልዩ ስላጣ መሰለኝ እኮ ኑሮ የተወደደው ያኔ ዝም ብለው አተሙት ዝም ብለው ለማንም ለሚሆን ለዚህም ለዛም ይያሉ ጊዜ ቀን መውጫ ብለው አረጉትና ልክ ኮቪድ ግማሽ ላይ እንዳለ ላይክ 2021 ጀምሮ እኔ ጋዝ በብር ከ99 ነበር እዛ ዘመን ገዛው አሁን የት ሄደ everything double ነው ያደረገው anyway ምን ልልህ ነው ያ ዘመን ላይ ባይክ ገዛው እሺ ባይክ ገዛው በሁለት ቀን ምናምን እዛ ሰፈር ውስጥ ተለማመድኩ ያኔ ዲሲ ነበርን ከዛ ዴሊቨር ማድረግ ጀመርኩ ምግብ ናይስ በባክፓክ ባይክ አርገ የዴሊቨሪ ቢዝነሶችን ፖፕ አፕ ያደርጉ እንትን ማለት ነው ይሄ ዳሽ ዶርዳሽ እና ነው ኡበር ኢትስ ነበር እኔ የምሰራው ኡበር ኢትስ ላይ ነበር ዶርዳሽም የሆነ ጊዜ ላይ ሰርቻለሁ ግን አንድ ሶስት ትችል ነበር መስራት እሱን ወረቀት ምናምን መጥቶ እኮ ያ ስራ ጀምረህ ነበር ጀምሬ የተቋረጠበት ወቅት ላይ ማለት ነው ናይስ ጥሩ ነው ደስ ያለኝ የባይኳን ዋጋ በአንድ ቀን ሄጄ ወጥቼ ሰርቼ መጣሁ ተውጂ አንድ ምናምን ብር ሰርቼ ማለት ነው እንዴ በጣም የምታየው ደስታ ነጋል ነገር ነው ቢለመቸ ለምን ገባለሁ ቤት ነው የምትለው ራስ እሱን አደርጋለሁ ግን ያው ገና ባይኩን እየተለማመድኩት ስለሆነ መጠጥ ወይም ደግሞ የቪየትናም ምግብ ቤት ኬክ ምግባቸውን
እንትን ነው ላይክ እንደ ሾርባ ነገር ነው ሶ ወይም በጫበጫል እንደ ኩባ አይ ኖ ታጠቅምት ላይክ ጀርባዬ እንዳለ የምርም ነው እሷ ወይ ለሚገርም በሾርባ ወይ ለሰውየው ስትወስድለት እንዴ ምን ቢሆን ጥሩ ነው ለአንዷ ሴትዮ ቡና እና ስናክ አዛ ከስታርባክስ ሁለት ቡና ሁለት እንትን ማለት ነው ይሄ እና ሁለቱም በወረቀት ቦርሳ ውስጥ ነው ያለው ከተትኩ ሌላ ምግብ አለኝ ከተትኩ ጠቅ አድርጌ መጀመሪያ ምግቡን አድርሼ ቡና ደረስኩ እንዳትል ኖ ምግቡን አድርሼ እሺ እንትን እሷ ቤት ስደርስ ቡናው ተደፍቶ ስናኩ ላይ ፈሷል ኦኬ እና እንትኑ ወርዝቷል ወረቀቱ ማለት ነው አይኔም በጨዋጥቤ እና ደግሞ ያኔ ጥሩነቱ ከሰዎቹ ጋር ተገናኘ ውጪ ያስቀምጠው ነገር ሬትም ምናምን አታረግም አይደል ኖ አይገርምም ምንም አላለችኝ እና ልክ ከሷ ቤት ታጠፌ ዞር እንዳልኩኝ ተመሳሳይ ኦርደር አልመጣም አሁንአትኝ እኔ አንተምቦን እኮ ፔርሙዝ አዘጋጃለሁና ግጥም አርገን አሽገህ እሷ ጋር ስትደርስ ደግሞ ሌላ ጣጣ ነው እሱ የሚያመጣብህ ደግሞ ኮቪድ ነው ኖ ያን ያለማወቅ ነው እንጂ ሴትአፕ ነበረው ሌላ ቦክሶች ምናምን አለ እንትን ምንድነው ሴንተር ኦፍ ግራቪቲውን የሚጠብቅ ነገር ምናምን አድርገው የሰሩታል ለባይከሮች አለ እና እሱን አድርገህ መሄድ ትችል ነበር ግን ያው ለማን ያውቃል ገና ህይወት እየጀመርኩ ነው ላይክ ባይኩ ራሱ መልመድ ሌሎች ደግሞ አሉ ከኋላ ባይኩ ላይ ራሱ ቦክሱን የገጠሙ ማለት ነው ኤኒዌይስ የሰው ማት ሰው ምግብ ነው ያበላሸው ብቻ በዛው እንዴ በየአይነቱ ነበር አሁን እንኳን አንድ አይነት ወጣ አረከው ነው ናይስ የሆነ ጊዜ ሪሜምበር ነጭ ሽንኩርት እየሸተትኩ እኔ ለራሴ ሽታው ያስጠላኝ ነው ወደ ቤት የተመለስኩት ሾርባ ተደፍቶ ላይ አይ ነው ደግሞ እሱን አጽድተህ ለነገ ትዘጋጃለህ አይ ነው ያ ኢንትረስቲንግ ግን አይ ቲንክ ያልፋል ቀን ጊዜ ማይፈታው ነገር የለም መቼ ያ ብዙ የከፋኝ እኔ በቃ ያቺ የሆነ ዊርድ ፊሊንግ ነው ያለው ባይ ዘ ወይ ያ ዘመን እንዳታማረር በህይወት አለ ብዙ የሞተ ነው ሶ ያንተ ድል ሊሆን ይችላል ተመስገን በለገር አለ ልብ ደግሞ እንዳታመሰግን ደግሞ ላይክ የጎደለ ነገር አለ አይ ፊል ኢት አይ በደንብ ልክ ነው የሆነ አጓጉል ቦታ ላይ ነው ያስቀመጠኝ የነበረው እና አይ ቲንክ ብዙ ሰው ትራውማ እኮ ሳይለቀው ብዙ ቆይቷል ገባ አይ ቲንክ የኮንፍሊክቱ ምናምን የሚፈጥረው ያ ነገር ነው ገባ በራስህ ራሱ ትቸገራለህ ያዙ ነው ይሄ ለዚህ ነው ከሄድክ ይሞላል እና ፕራይቬሲ አይኖርም ያ ግን የሚያዋጣ ከሆነ አይ ቲንክ ሃይቱ ይጠቅማል መሰለኝ ያው ነው ለውጥ የለው አይ ከያዙና መክተፊያ ምናምን አለ ታስ ምን መክተፊያ ቤት ካገኘ ይሄ ሰውዬ እስካሁን አልያዘም ምንም ነገር አልያዘም ታው እስካሁን አይን ጠይቃቸዋለሁ አላየሁትም ናይስ እንትን ከሱ ቀስ ብሎ ነው የለቀቀው እዛም ሳናቀው ነው የለቀቀው እውነት ለመናገር ቀስ ያለ ተከፈተ መጣ ምናምን ዲሊቨሪዎች ተጀመሩ ግን ብዙ ዲሊቨር አይደረግም ነበር ስቲል ግን እዚህ አይ ቲንክ የዲሊቨሪ ኮንሰፕት የዛኔ ኦሬዲ ነበር አይደል በጣም አደጋ ብዙ ሰው ይጠቀመዋል ያኔ ግን ኤክስክሉሲቭ ሆነ ሬስቶራንቶችም አይ ቲንክ ሰርቫይቭ ያደረጉት በሱ ነው የተወሰኑ ስቶራቸውን ዘግተው አይደል በጣም ብዙ ሬስቶራንት እኮ ስቲል እዳ ውስጥ ነው የዛ ዘመን ደግሞ ክፋቱ ትልቁ አሁን እነሱም ጋር ችግሩ የነበረው መቼ እንደሚከፈት አይታወቅም ነበር ላይክ ኤቭሪ 2 ዊክስ የሆነ ሶስተኛው ወር አራተኛው ወር ላይ ነው በቃ ኦኬ ይሄ ነገር ኢትስ ናት ካሚንግ ባክ የሚል ነገር ውስጥ የመጣው ማለት ነው በጣም ጥቂቶች ናቸው ሐሳቡ ገብቷቸው ቶሎ ፒቨት ያደረጉት አብዛኛው ሰው ኦኬ ከዛሬ ነገ እያለ ቀጠለው ያ እና ደግሞ ምንድነው እዚህ አንዴ ሊዝ ኮንትራክት ከወሰድክ የ10 አመት ከሆነ you can't break it አይደለ መቆየት አለበት ወይ ያለበለዚያ ካሳው ብዙ ነው የሚሆነው ለአከራዮቹ ነው አድቫንቴጁ አይ ቲንክ አይደል የንግድ ሲሆን I mean I think እንትኑም አለው ያንተም ቤኔፊት አለ የነሱም ቤኔፊት አለው I don't know የንግዶቹ አሁን እንዴት እንደሆነ ባላቅም የቤት ከሆነ አማውንት በላይ በአመት አይጨምሩብህም
ባይሎ የሚተመን ሂሳብ አለ ከዛ በላይ መጨመር አይቻልም ዛም ተብሎ ነበር ማስወጣት አይቻልም ምናምን ተብሎ ነበርና እንትንም ነበር አይ ቲንክ ሰርቫይቭ እንዲያረግ ቢዝነሶቹ እስከ አይ ቲንክ ሪሰንት አሁንም ተጀምሯል መጨመር አይቻልም ማስወጣት አይቻልም የንግድ ቤት የግለሰብም እንደዛው የግለሰቡን አሁን ሰምቻለሁ ቅርብ ጊዜ ትልቅ ዜና ሆኖ ሲወራ ነበር አይደል So what's your culture shock እዚህ ስትመጣ አንተ or fascinating well system auto system I think ይሄንን ምንድነው የሆነ ነገር ነው የሚመስለው መቼም ለማይሰማው ምንድነው እዛ ላለ ሰው well ሲስተሙ ምንድነው ሲስተሙ ስትል I think እንትኑ ነው አይደል like the way function የሚያደርግበት መንገድ እንትን ብርቅ የሆነ ለኛ ብርቅ የሆነ ለዚህ ብርቅ ያልሆነ ነገር ምናምን እና እንትን ሌላው ብዙ ይሄ እኛ ያደግንበት ሃምብል ሮንግሊ የተረዳንበት መንገድ አለ አይደል ላይክ ስርዓት ያለው ሰው ምናምን ፎር ዛት ማተር እውነተኝነት ራሱ ምንድነው አላለ ቴክኒካሊ ብዙ ዋሽተን ይኖር ነው ማለት ፍላጎታችንን ደብቀን አለ አይደል እውነተኛ እንመስላለን ግን ፍላጎታችንን አፍነን ፕሪቴንድ ነው ምናረግ የነበረው እውነት ለመናገር በአብዛኛው ነገር ግን እዚህ እውነተኛ ስሜትን መናገር እንደሚያዋጣ አይደል ያልወደድከውን ነገር እንዳልወደድከው መንገር የወደድከውን ደግሞ ማድነቅ አሁን እኛ ጋር ችግሩ የሆነ የወደድነውንም አንናገርም እንዳይኮፈስ የሶያይ ማለት በጣም ጥሩ ስራ የሰራን ሶዬ አታደንቀውም በቃ ዝም መንቀፍ ነው የሚሻለው እንደው እና እሱም በስራችን በጣም ፌስ እናደርገው ነበር ነው ላይክ ስለዚህ በሁለቱም ሳይድ ነው ሶ ያ ገርሞኛል ላይክ አፕሪሺየት ያደረኩት ነገር ነው ብዙ ያው በዚህም በዛም ኤክስፖዝድ ትሆናለህ ላለው ካልቸር አለ እዚህም ባትመጣ አንደርስታንድ የምታረገው ነገር ይኖራል ያን ያህል ነገሮች ያው ስትመጣ ነው የሚገባ እና ስትታየው ስጋባ የገረመኝ እንትን ሌላ ሀገርም አጋጥሞ የማያውቀው እንትን እቺ $6 ካርት ያ ቲመታው ሌላ ቦታ ነፃ ነው አይደል አሜን ያ እኔ ምንም አሮ ነው የተወሰኑ ቦታዎች ላይ ጃለው ከፍያ አላውቅም it's the most I think ኒብል አድርጎ ነው የሄደው መሰለኝ ነው አየለው ዝም ብሎ ቀለብ ብቻ ነው ቀለብ ኒብል አድርጎት ነው የሄደው ነክቶት ነው የሄደው ማለት ነው ከላይ ያለውን እንትኑን አንሳለት ቅጠላ ቅጠል ማለት ኦኬ ትምጣለ አይት ፋይ የቅድሙ ነገር አይ ሆፕ የለም ትንሽ ቫይራል እንዲሆን እባብ ምናምን ቢነክሰን ጥሩ ነው ባፍ ይዞራል ሰውዬ ራስ ላይ አትቋጥር እሺ እቺን ልጠፋት ኧረ እስካሁን አልነኩትም ኦኬ አንተ ወረዳ ጨመርለት ወይስ ነው እንዳለ ነው መልክ ቦታ ቀይሬ ልላክ ናይስ ጠብቃለን እንግዲህ ዛሬ አንድ 20 ደቂቃ በኋላ ደግሞ ወደ አምባዛም ቢሆን ሳይዝ ሳንይዛ ነው አምባዛ ባይዘው በጣም እዚህ ካገኛችሁ ግደሉ ተብሎ ለምን ኢንቬሲቭ ስፒሺስ ነው እዚህ ምን ማለት ነው ኢንቬሲቭ ማለት ያለ ቦታው መጥቶ የሚኖር ማለት ነው አምባዛ ይሄ ሁለት አይነት ነው ያለው አንደኛው ብሉ ካትፊሽ ነው አንደኛው ቻናል ካትፊሽ ይባላል ሶ ብሉ ካትፊሽ ትንሽ ወደ ብሉነት መሄድ ከለር አለው ኦኬ ሶ እሱን ካገኘ የሜሪላንድ መንግስት expects you to kill it በፍጹም መልሳችሁ ወደ ውሃ እንዳትከቱ
ለምንድን ነው እንትን ነው ያበላሸዋል ቦታውን ሌላው ሆዳሞች ናቸው በጣም እና ያለው ያገኙትንም ያለውንም የሌለውንም ምግብ ነው እዚህ ውስጥ ያለውን የሚጨርሱትና እዚህ ደግሞ በጣም ብዙ ኤንደሚክ እና ኦኬ ምንድነው የሚባለው ሊጠፉ የተቃረቡ አይነት ነገር አሳዎች ማአት አሉ። አሁን አንዳንዶቹን አሳዎች ራሱ እዚህ ማውጣት አትችልም መያዝ አትችልም። ወቅት አላቸው ሁላ ያያስከው አሳ ስፔሲፊካሊ ያ አይነት ከሆነ ሳታውጣ ከውሃ ውስጥ እንድትጥለው ነው የሚጠበቅብህ ከቻልክ። ካልሆነ ደግሞ ሞመንት እንዳወጣው መልሰህ መክተት አለብህ። አንዳንዶቹን እንዳያስካቸው መልሰህ መክተት አለብህ። ከቦታ ቦታ ይለያያል፣ ከወቅት ይለያያል። አፑ ቅድም ዳውንሎድ ያደረከው አፕ ላይ አለ ሬጉሌሽኑ አለልህ። በየጊዜው ስትይዘው ፎቶውንም ያስቀምጡልሃል ካላወቀው አሳው ምን አይነት እንደሆነ ምን እንደሆነ። ምክንያቱም ሺህ አይነት ነገር ነው ያለው እዚህ ውስጥ። አንዳንዱ አሳ ራሱ የማይመስል አሳ አለ። እግር ክንፍ ምናምን ያለው እና አሳ ነው ስትል ይሄ ይበላል ይላል ነው። ይሄ ይበላል ሜሪላንድ ውስጥ ላይክ እግር ያለው አሳ ምናምን እሺ እየሞከሩት ነው አንተ። አይ ተስፋ አለኝ። ምንድነው አፋቸው የማይከቱበት ምክንያት? እንደዚህ ከሆነ ብዙ ጊዜ ትንንሽ አሳዎች ናቸው ያሉት፣ ልጆች ናቸው። አፋቸው አይሞላም እንትኑን ለመያዝ ምንድነው ሁክ ውስጥ ለማው እና በጣም ትንሽ ሁክ ማድረግ አለበት። ወይንም እስቲ አንድ ሶስተኛ እንጨምር ለክፉም ደረኩ። ምን እንጨምር? እሺ አሪፍ። ከዛ እስቲ ንገረኝ። ያ what are you aspiring አሁን እዚህ ምን አመጣህ በሚለው እንጀምር። እዚህ ምን አመጣህ? ደስ ይላል። ምን ልታደርግ? አይበቃም? የኛ አይበቃም? ማንን ልትጎበኝ መጣ? ይገርማል። እዚህ የመጣሁት እንትን ነው ከዚሁ ከጭቃው ጋር የተያያዘ ነው። ቤዚክሊ ከሆነ ጊዜ በኋላ ስራችን it becomes more አዲክቲቭ ሆኖ ላይክ በቃ የቻልነውን ያህል ልጆች ሪች ማድረግ ኢምፖርታንት ሆኖ ነው ያገኘነው። ከዛ ክልሎች መዞር ጀመረን። ወዳጄ ጋር ጉዞ የሚባል ወዳጄ ጋር ጉዞ ልክ እኔ ያመጣህ እዚህ ወዳጄ ጋር ጉዞ እንደሆነ ያ ኦፍ ኮርስ ወዳጄ ጋር ጉዞ ምን መሰለ ሐሳቡ ላይክ እንደ ፔንፓል ልጆች ደብዳቤ እንሰበስባለን። ያ ልጆቹ ይጽፋሉ ደብዳቤ ሁሉም ኢቨንቶቻችን ላይ ለማያውቁት ሰው ማለት ነው ወይስ ለማያውቁት ሰው ላይክ እንትን አባላለሁ እንደዚህ ወዳለሁ እንደዚህ ነው የምማረው። ማን ነው ተቀባዩ? ሄደን እንሰጣለን። ሌላ ክልል ራንደም ሰው ማለት ነው። ራንደም ልጅ ፒክ ያደርጋል። ለልጅ ብቻ ነው ለልጅ ነው የሚያደርገው። ልጆቹ ከጊፍት ጋር ነው ደግሞ የሚያስቀምጡት። ሁሌ ዶኔሽን ቦክስ አለን። በተለይ አዲስ አበባ ስንሰራ የአሻንጉሊት ቦክስ ማለት ነው። አይ ነው ብዙ እንደምታውቀው ትምህርት ቤት ውስጥ ነው እኛም ጋር እናደርጋለን። ኢቨንት በተለይ በየትምህርት ቤቱ ኢቨንት ስናደርግ ምናምን የተሻለ ቁጥር የምናደርገው እንደዛ ሲሆን ነው። ልጆቹ ይዘው እንዲመጡ እናደርጋለን። እና አይ ዶንት ኖ ካስታወስክ እዚህ እንኳን ብዙ ብርቅ አይደለም፣ ግን የኔ ልጅነት ሳስታውስ እኛ አለን። ለዛ ነው እኮ የምጠይቀው። አላችሁ? ኦኬ። እኔ የምሰራበት ቦታ ላይ የሚሊተሪ ምንድነው ቶይስ ፎር ታትስ የሚባል ፕሮግራም አለ። ኢንትረስቲንግ። ስሙን እናንተ አውጡለት እንግዲህ። ያው ማለት ኢንትረስቲንግ ነው። እኔ አሁን ምን አንዳንድ ነገር ሲጀመር ገባ ዩኒቨርሳል ሀሳብ የሚሆኑ ነገሮች አሉ። አይ ቲንክ ብዙ አሁን እንትንም እያሉን ነበር። ለምሳሌ የኛ ሴንተር ስታይ አንድ ሴትዮ እንትን ነበራችሁ ና አራል ነበርንም እንትን እናታቁትም አናቀው ስለሚቀራረብ ይቀራረባልና አንዳንዴ አይተው ማታቀው ነገር ግን በቃ ዝም ብለህ ልጅ ላይ ከቆየ ምናምን የሚመጣል ሀሳብ አለና ይሄን ያሰብነው አክቹአሊ ያው በቃ ምንመኛት ሀገር አለችን ያው ሁላችንም አይደለ። በተለይ ደግሞ ልጅነት ላይ እንደመስራት ፔንፓል ነበረ ፍሬንድ እኔ ብዙ ጓደኞች ነበሩ በየክልሉ ምናምንና ምንም እኔ ማለት ውጭ ሀገር ውጭም እንደውም ተስፋ ነበረን። ጎርመስ ስትል ሆልድ እናደርግ ነበረ እንትኖች የፍቅር ጥያቄዎች ድንገት ከውጭ ፈረንጅ ከተራችን ብለን ካሳንችስ ነው ተወልጄ ያደግኩት። ናይስ እና እዛ ላገኝ አልቻልኩም። እንትን ፖስታል ቦክስ አቬሌብል የነበረው ፒያሳ ነበርና ፒያሳ ድረስ ሄጄ
እንዴት እንደምጓጓ ምን አገኝ ይሆን እያልኩ ማለት ነው። እና እንደ ኢሜል ነበር ማለት ነው ሳተኔ ኦፍ ኮርስ ኢሜል በየቀኑ ነበር እየሄድኩ ቴክኒካሊ እኮ ኢሜል ነው ግን በየቀኑ መሄድ አይጠበቅብኝ ነበር ነው ጉጉት ነው። ደግሞ ዝም ብለው የሚጫወቱ ነበሩ አይደል ላይክ ተስፋ የሚሰጡ ነገር ነበሩ ጓደኞች በተለይ እነዚህ ማስታወስከኝ እኔ ረስቼዋለሁ እሱን ፓርት ከነ ማረገኝ ራሱ ረስቼው ነበር። ምናልባት የሚያይ ሰው ይኖራል እዚህ ላይ ገባ ያው እንትን ብሎ እና ኤኒዌይ ያንን ቴክኖሎጂው አለ አሁን ቴክኒካሊ ግን ምንድነው የምናስበው at the end of the day ዩኒቲን ለመፍጠር ነው ላይክ ልጆቹ ዞሮ ያደገው ሰው አድጓል ኦሬዲ ዋቴቨር ተጣመም ሆነ ቀጥ ብሎም አደገ ግን ልጆቹ they can have at the end of the day ደግሞ ልጆቹን ሲፈልጉ ወላጆቹ ያወራሉ አይደለ ላይክ አንተ አሁን ከልጅ ጓደኛ ጋር ምንም ክፉ ቢሆን ጓደኛ ትሆናለህ እና ያንን ማምጣት ነው የፈለግነው የነበረው እና በጣም ኢንትረስቲንግ ነበር። አንፎርቹኔትሊ ብዙ ክልል መሄድ አልቻልንም የተወሰነ ቦታ ነው የሄድነው። ምን ያህል ደብዳቤዎች አስላካችሁ ተላላኩ ልጆች? ለምሳሌ እንትን መጽሐፍትና አሻንጉሊት 6000 አድርገናል ከቶይ ከእንትን ጋር ወደ ትግራይ ልከናል 6000 ሰው ማለት ነው ያ ዋው ሶ ከወዳጄ ጋር ጉዞ ቀጥለው ደግሞ ላይክ አይተው ከሆነ እንዳልኩ ዝም ብሎ እያሳደግነው ነው የመጣነውና ቀጥሎ ትንሽ ከፍ ያለ ነገር ማድረግ ሶ ከራስ ጋር ነው ትግሉ ኤኒዌይ at the end of the day ቻሌንጅ መፈለግ ነው። ሶ ዱባይ አረግን የመጀመሪያውን ኢቨንት የውጪ ስለዚህ ሌላኛው ፕላናችን ደግሞ the same event like ሁለት ስም አላቸው ሁሉም ይሄ ደግሞ ግሎባላይዚንግ ኢትዮጵያን ቻይልድሁድ ኤክስፒሪየንስ ነበር ሐሳባችን። ስለዚህ የልጆችን ኤክስፒሪየንስ ለሌላው ዓለም ማስተዋወቅ ነው። ሶ ዱባይ የኮሚኒቲ ዴይ ነበረ። ሶ ብቻችንን እንሞክርና ነገሮቹ ስናየው ላይክ እንፈልጋለን ፓርትነሮች ሶ የኮሚኒቲ ዴይ ሀፕን አረገ። ስለዚህ ለብቻው ተዘጋጅተን እሱ በጣም የሚያስቅ ኤክስፒሪየንስ ነው ብነግርህ አሪፍ ነው። ሶ በጣም አምቢሽን ነበረን ደስ ብሎን ነበረ። ሶ አፈር እዛ የለም አሸዋ ነው ብለን አፈር መውሰድ አለብን ተባለ አልንና በቃ አፈር ለመውሰድ ስንል ኦኬ ምንድነው የሚያስፈልገው ኢቲ ስፖንሰር አረገን እቃ ካርጎ ቻለን። ሶ እናመሰግናለን በዚህ አጋጣሚ ኢትዮጵያ አየር መንገድ ሶ እነሱ ሲችሉን ስለዚህ በቃ አፈሩን ጭነን ነው የምሄድነው። ከዛ አፈር እኮ ዝም ብሎ አይኬድም ዝም እሺ ምንድነው ስንል ማዕድን ሚኒስትር ሄዱ አሉንና እኛ ኦፍ ኮርስ የሸክላ አፈር ነው የምንጠቀመው። ሶ ምን አሉን ይሄ እንትን ነው ማዕድን ነው አሉን የኢትዮጵያ ማዕድን ዋን ኦፍ ዘ ማዕድን እና እንትኑን አስጎበኘን ሙዚየም ውስጥ እኛ የምንጠቀምበት አፈር እንደ ማዕድን ተቀምጧል። really ያ it's ትልቅ ሚነራል አለው which is ፖተሪ የሚሰራበት አፈር ነው። ሶ ኢትዮጵያ ውስጥ አለ ብቻ ማለት ሳይሆን it's one of the our የኢትዮጵያ አንድ እንትን ነው። ሶ ዲስከሬጅ የሚያደርግ ይመስላል ግን በጣም ኤክሳይትድ አደረገን ቢኮዝ ማዕድን እኮ ያስፎካችንም ማለት ነው ነው ጠየቅናቸው። እሺ በቃ እንግዲህ ሌላ ነገር ፈልጉ ነው ይዞ ለመሄድ ምንድነው የሚያስፈልገው? ላይሰንስ የኤክስፖርት ላይሰንስ ያስፈልጋቸዋል የማዕድን ላይሰንስ። ሶ ገስ ዋት ዱባይ አፈር ይዘ ነው ሄደናል 100 ኪሎ አውጥተህ ይሄን ፍቃድ የሱን ፍቃድ አውጥቼ ከዛ ደግሞ we are the first ጭቃ ኤክስፖርተርስ in Ethiopia that's funny ያለ እሱ አለ የሚያስቀው ይሄ አቮካዶ ምናምን እንደዚህ የምናረጋው ጭቃ ማዕድን ሲወጣ ከሀገር ምን መደረጋ ፕሮቶኮል አለው። መጀመሪያ ታስመረምርና የምትወስደውን ታሳሽግና ማዕድን ሚኒስቴር ነው የሚያድር ከሆነ ማለት ጠዋት ከወሰከው ፍላይት ከሰዓት ከሆነ ታሽጎ በአጃቢ ነው የምትሄደው። really ያ ሌላ ነገር እንዳትከትበት ወይ ምናምን because it's ማዕድን so guess what ታጅበን ኤርፖርት ውስጥ አስገብተን ከዛ የሆነ ኢድ ነው ምናምን ነበር በዓል እና መጋዘን ከፍሎን ማለት ማደር ነበረበት ላይክ ነገ ነበር ፍላይታችን የኢድ ቀን ነበረ። ስለዚህ የዛ ቀን ማዕድን ሚኒስቴር ዝግ ስለሆነ ደርሊ ቀን ታሳጅበን አሳድረን አድሮ ተጠብቆ ከዛ ፕሌኑ ድረስ እስኪገባ መታጀብ ነበረበት። ሶ እና it was really interesting like I wish እኔ እሱን ፓርቲ ልክ የሚቆጨኝ አልወሰድነውም ግን all document አሉ ግን it was funny በጣም funny ብቻ ሳይሆን interesting ነው።
አሁን የማዕድን ፍቃድ አለ? የማዕድን ፍቃድ አለኝ የኤክስፖርተር የአፈር። ስለዚህ አፈር የምትፈልጉ ሰዎች በዚህ አጋጣሚ ኢንትረስቲንግ ነው። እዚህ ስትሰራ ታገኛለህ? እዚህ አይ ቲንክ እዚህ በጣም አለ ላይክ ያው እንትኑ ትንሽ ራቀ ደግሞ ይሄ ራቀ ትንሽ ኤክስፖርት ለማድረግ እንትኑ አንደኛ ያው እዚህ በጣም ሰፊ ነገር ነው የምናስበው። ስለዚህ እዚህ ቼክ አድርጌያለሁ አለ አፈር አለ። ወደ ኋላ ለመልስህ ግን እንዴት መጣህ? አሁንም እዚህ ምን ይዞህ መጣህ? ኦኬ እዚህ ምን ከዱባይ ኤክስፒሪየንስ በኋላ ሌሎች ሀገሮችን ማሰብ አስፈለግን። ያው እንግዲህ የዓለምን ካርታ ስንዘረጋ ብዙ ፖፑሌሽን ኢትዮጵያ ፖፑሌሽን የት ነው ያለው? ዞሮ ዞሮ የኛ ፕላን ለዓለም ልጆች መስራት በሚል ነው የምናስበው። ግን ኢትዮጵያ ያለበት ደግሞ በጣም ያግዘናል አይደለ? ላይክ ልጆች ኢትዮጵያ ልጅነትን ይዘን ስለተነሳ ማለት ነው። ስለዚህ አሜሪካ አንደኛዋ ታርጌታችን ነበረ። እዚህ መምጣት የፈለግነው ኳሱን አስበን ነበረ። ቱ ቢ ኦነስት የምን ኳስ የኮሚኒቲ ኳስ አለ አይደል? የፍሳና ነበረ እዛ ጁላይ ላይ ነበረ። የት ነው? እዚህ 2000 ሳይሆን የዛሬ 3 አመት ማለት ነው። ሜሪላንድ የነበረው ማለት ነው። ሜሪላንድ የነበረው ብቻ ዋን ኦፍ ዘ ስቴትስ ነበረ። እኛ ኢቨን ስቴቶቹን አይደንቲፋይ ማድረግ የጀመርነው በዚህ ፕሮሰስ ውስጥ ነው። ማለት ትዝ አይልም አሜሪካ ሲባል የሆነ ሀገር ማለት ላይክ አሁን ሜሪላንድ እንደዚህ እንደሚያክል ምናምን ምንም ክሉ የለኝም። ላይክ ኤልኤ ምናምን እንደሚባል አውቃለሁ፣ ግን የሆነ እንደ ቦሌ እንደ ጉለሌ ምናምን ነበር እኔ የሚመስለኝ። አዶ ነው ያንተን አላውቅም። ግን አሜሪካ ነው በቃ እንደ አህጉርም ሴንስ አድርገህ ነው። አህጉር እኮ እንደሆነ አስተምረውናል፣ ግን አሜሪካ ሄደ ነው እንጂ ሜሪላንድ ነው ያለው። መጀመሪያ ስመጣ በጣም ትልቅ እንደሆነ ነው የተሰማኝ። ማለት ላይክ አይ በጣም ትልቅ ሁሉም ነገር እኮ ነው። በጣም ቤቶቹ ትልልቅ ናቸው። ቤቶቹ እንዲያውም አነሱብኝ፣ መኪኖቹ ናቸው ትልልቅ። የትኛውን ቤት አይተህ ነው? እኔ እንጃ እኔ ዲሲ ያሉትን ቤቶች ዲሲማ ትንሽዬ ከተማ ናት። ብዙ ሰው አኮሞዴት ማድረግ አለባት። ለዛ ነው ማለት ሜሪላንድም ያሉት ግን ትልልቅ ናቸው። ትልልቆች አሉ። በዲሲ ዙሪያ ከሆነ ስቲል ዲሲ ነው። አብዛኛው ሰው ዲሲ ገብቶ የሚወጣ ሰው ነው። ዲሲ ሰራተኛ ነው። ግን ደግሞ አለው ላይክ አሁን ወደ ዌስት ስትሄድ ያው የኢንካም እና እንትን ጉዳይ ነው። ወደ ዌስት ስትሄድ አይ ኦፍ ኮርስ ልክ ነው። ያው እንደ ሁሉም ነው ያየሁት። ትልቅ ቤቶች አሉ፣ ግን በአብዛኛው በጣም ወድጃቸዋለሁ እኮ ቤቶቹን። ግን ኮዚ የሆነ ሰብሰብ ያሉ ቤቶች ነው ኖቲስ ያደረኩት። ግን ልክ ነው ኦፍ ኮርስ። ወደ ካሎራማ የሚባል ሰፈር፣ ወደ ፎክስ ሃል የሚባል ሰፈር ከሄድክ ገራረሙ አይነት ቤቶች አሉ። በቃ ይሄ ትልልቅ ቤቶች ማንሽን ቢሊዮነሮቹ የሚኖሩባቸው ሰፈሮች ኤክሴፕሽኖች ናቸው። እኔ ያንን ሰፈር ያየሁት መጀመሪያ ሰው ሆስፒታል ልጅ እየሄድኩ ነው። እዛ ጆርጅ ታውን ሆስፒታል እና እንትናቸው የበራቸው ላይ ያለው እንትን ራሱ የጋዝ ነው፣ የጋዝ መብራት ላይክ the olden days እና እሳት ላይክ እንደ ኩራዝ ማለት ነው። የምር ነው አሁን እንዲያበራ ፈልገውት አይደለም፣ ኤስቴቲክስ ነው። it's beautiful እና አሁን ማን ይሞላዋል ነው የምትለው ጊዜ ካገኘ ያው ጋዝ የእንትኑ ጋዝ እኮ ነው እሱማ ነው። አይ እኛ ብንሆን ነው የምልህ ላይክ አስቤው ነው እኮ ኢንትረስቲንግ። ከዛ ኦል ዴይ ሲበራ ማታ በቃ ያው አውቶማቲካሊ ይበራል ሲለኩሱት። ኦር አይ ዶንት ሃቭ ኖ አይዲያ አም ሹር ታይመርም ሊኖረው ይችላል ነገር ይሄው። ግን እንደዛ አይነት ቤት ያለው ሰው ደግሞ ብዙ ሰራተኞች ስለሚኖሩት ብዙ እንትን አይደለም። ሶ ኤኒዌይ ስለዚህ አሜሪካ የሚለውን ሀገር በቃ ኢቨንት ማድረግ አለብን አለና ተነሳ። ስለዚህ ቪዛዎች ማጣራት ጀመርን። ምን አይነት ቪዛ ነው አሜሪካ የሚገኘው? አይ በቃ እንትን እኮ የሚባል አለ ቼክ አድርጎ ይሄ የቪዚት ቪዛ B1 B2 ይባል። ስለዚህ በቃ እንሙላለን። መጀመሪያ ሞላሁኝ። ከዛ ምንድነው አይ እንትኑን ካላረጋችሁ እኮ ምናምን ተባለ። አይ ከዚህ እኮ የሚሞሉ አሉ ተባልና ሄድና መጀመሪያ ብቻዬን ነበር። ያንተ ይዟል ነው እየበሉት ነው እና ታንሳ አይ ሚን እዛ እስከመሄድ ከያዘ አይለቅም ነገር ይኸው በደንብ ይወዛውዛል። እስቲ አሳወይ አይ ትተውታል። ሲይዝ በደምብ ጥፍንግ ነው የሚያደርግ። ረገበ ግን ነገር አይደል?
ኒብል አድርጎት ነው የሄደው። ነክቶት ነው የሄደው ማለት ነው። ከላይ ያለውን እንትኑን አንሳለት ቅጠላ ቅጠል ምናምን ልምጣልህ። የቅድሙ ነገር አይሆን ቫይራል እንዲሆን እባብ ምናምን ቢነክስ ባፍ ይዞራል ሰውዬ ራስ ላይ አትቋጠር። ከተታው ነገር እየውስጥ እንትን ውስጥ ከተታውና በቃ ለቤት ከበሉት በሉት። ያው እዚህ ጋር አለ። ኖ ያ ሊስት እናያታለን። አሜሪካው ላይ ነው ያቆመው። ስለዚህ አሜሪካ ኳሱ ነበረ አፕላይ ያደረግለሱ ለB1 B2 ምናምን፣ ግን አንፎርቹኔትሊ ቀጠሮ ረጅም ነው፣ እዛ 6 ወር ነው እና ኳሱ ሲያልፍ ነው የሚደርሰው ኤምባሲ የምንገባበትና ያልፈት የቪዛው በቃ ታገልን ምናምን አለማወቅ ነው ማለት እግዚአብሔር የሚያድነን ፈልጎ ነው ብንል ኤክስቢቴት ብትሞላ ምን ብንል ምንም በቃ ሊሰሙን አልቻሉም። ከዛ ኳሱ አለፈ፣ ያው ቀናችን ደረሰ ማለት ነው ጁላይ ምናምን አልፎ። ከዛ በዛ መሀል ግን ምን ተማረን ብንገባ ኖሮ ከዛ በፊት ምንለው እዛ ኢቨንት ልናረግ ገንዘብ ልንሰራ ምናምን ነበር ምንለው በኩራት። አሁን ግን በዛ ጊዜ ውስጥ ምን ተረዳን፣ አይ እንደዛ እንደማይደረግ አወቅን። የምንሄድበት ቪዛ ለካ ምንም ስራ አይሰራም አናቅም ነበር። ስለዚህ ለቫኬሽን የእውነት ገባን ማለት ነው። በቃ ምንም ልናረግ አይደለም ብለን አራታችንም ነው የገባነው፣ 2 ልጆቻችን ይዘን ጥል ብለን ገባን። መልካም መንገድ ብለው ሰጣችሁ እና እንግዲህ ከዛ መጣን ማለት ነው። መጣን ያው ቤት ተከራይተን ነው የመጣ ነው። ብዙ ዘመድ እንኳን ብዙ አልነበረኝም፣ ግን ያሉኝንም ዘመዶች ስደውልላቸው ዮሴፍዬ የወለኔም ወረቀት ኤምቢ ብሎኝ ምናምን አሉኝ። አይ አንደርስታንድ ዶንት ወሪ ኔ ቀጥል ያ ቦታ እንድጠቁሙኝ ምናምን ነው እንጂ ናቲንግ። ያው ከዛ ያው ኦፍ ኮርስ እንደ ማንኛውም ሰው ልጆችም ስላሉ ቤት ተከራይተን ከዛ ግን ልጆችን ይዤ መንገድ ላይ ምንም ስወጣ እንዴ አማርኛቸው ጥሩ ነው ይለኛል ሰው እና አይ በቃ ያው እዛ ነው የወጡትና እና ያው ለነገሩ መመለሻችን ደስ እንዴ ልትመለስ ነው በቃ ብዙ ሰው ነው ብታይ ወቀሰኝና እንዴት እና ኤኒዌይ ማለት መምጣት ስንፈልግ እንመጣለን በሚለው ተመልሰን ከዛ በመሀልም አንዴ መጥቻለሁ ለዚሁ ላስት ኢየር ለሰሚት የሴሌክት ዩኤስኤ ሰሚት የሚባል በዛ ጊዜ ውስጥ ግን ብዙ ኢንስቲትዩሽኖች ለማናገር ሞክሬ ነበር ኢቨንቱን ለማድረግ ማለት ነው አልቲሜትሊ ከዛ በዛ ጊዜ ውስጥ ምን ተረዳው ኦኬ ፕሮፐር ዶክመንቴሽን እንደሚፈልግ ስራውንም ለመስራት እንደሚያስፈልግ ምናምን ተረዳው ያንን ፕሮሰስ ጠብቄ አንድ ሜሪላንድ ግሎባል ጌትዌይ የሚባል ፕሮግራም ነበረ የውጭ ሀገር ኢንቨስተሮችን ውጭ ሀገር ካምፓኒዎችን ወደዚህ የሚያመጡበት ማለት ነው የስቴቱ ነው የስቴቱ እዛ ላይ የህግ ሳፖርት ሌሎችም ኦፊስ ጨምሮ በቅናሽ እንድናገኝ ኦፊስም ብዙ ሳፖርቶች ነበሩት እነሱን በመከተል አሁን እንግዲህ ኦፊሻሊ ኑጭቃን ናብካን ኦፊስ ከፍቷል ማለት ነው። ምን ያህል ጊዜ ሆነ ማለት ነው? አሁን አንድ ወር ልክ አሁን እንደ እርጉዝ እየቆጠርኩ ነው። ሀገሪቱ በጣም ያስቆጥራል። አሁን እንዳልኩ ደግሞ ያው ነው ነገሩን በደንብ
ሲሪየስሊ ላይክ ትንንሽ ነገር ያው ኦፍ ኮርስ እኔ ምንም ትንሽ ብዬ የምለው ነገር የለም እውነት ለመናገር ኦል ዲስ ሮድ ቀላል አይደለም እና ትልቁ ነገር ደግሞ ላስት ይር በቃ ትልልቅ የሚባሉ አሁን ዲሲ ኢቨንት እነሱ ጋር ነበር ፒች ያደረኩት እና በጣም ወደውት ሀሳቡን ትልልቅ ቦታ ነው ኦፈር ያደረጉት ያ ሀፕን እስኪያደርግ በቃ በተቻለ አቅም በሮችን እያንኳኳው ነው እንግዲህ ኢንቨስትመንት ሞክረሃል ላይክ ኢንቨስት የሚያደርጉልህ ሰዎች እዚህ ላይ ያ እንግዲህ በዚህ አጋጣሚ እንጠራቸዋለን ሰዎቹን ያ ሞክር ያለው ስቲል መንገድ ላይ ያሉ አሉ ግን አምስት ኦፍ ኮርስ በኢትዮጵያ ውስጥ በምንሰራው ስራ እዚህ መደጎም ይሄን ቀላል ምንም ኦልሞስት ኢምፖሲብል ነው አሁንም ሴም ሩቲን ነው ያንን የምናረጋቸውን ነገሮች ለማድረግ ምክንያቱም በደንብ በፓሽን የምትሰራው ነገር ፔይባክ እንደሚያደርግ በጉዞ አረጋግጫለሁ ሶ አይ ቲንክ እሱ ነገር ይመጣል ግን ለጊዜው ግን አሁን የምናረጋቸው ነገሮች አሉ እዛ ኦፊሳችን ውስጥ ወርክሾፖች አሉ የአደልት ወርክሾፖች ሲፕ ኤንድ ፔንት አይነት እኛ ደግሞ ፉት ኤንድ ፔንት ብለን ከቡና ጋር ፉት እያደረጉ ቡና ስዕል መሳል ይችላሉ በተለይ ከኢትዮጵያዊ በተጨማሪም ደግሞ ታርጌቶቻችን የሀገሩም ሰዎች ስለሆኑ ኢትዮጵያን ፕሮሞት የሚያደርጉ ያልታዩ ፓርቶች አሉ ለምሳሌ አርቱ የኢትዮጵያን አርት ብዙ አልታየም እሱን ኤክስፒሪየንስ እንዲያደርጉት እናደርጋለን ክሌይ ሜኪንጉንም ትራዲሽናል በሆነ መልክ እንዲሞክሩት እናደርጋለን እሱ ፕላን አለ እና የፓርክ ኢቨንቶችም አስባለሁ እንደዚህ አሁን ስፔስ አለ ይሄን የምታደርግበት እዚህ ስፔስ አለን ጆርጂያ መንገድ ላይ 87 ይባላል ኢኖቬሽን ሴንተር ሲልቨር ስፕሪንግ ኢኖቬሽን ሴንተር ላይ ሰዎች ቡክ እያደረጉ እየመጡ መስራት ይችላሉ የት ነው ቡክ የሚደረገው ዌብሳይት አለን ዌብሳይቱ ላይ ስልክ አለ አሁን ዌብሳይታችንን እንዳዲስ ወደዚህ አድርጌ ያስገባል እባክህ ወደ እንደሱ አድርገን ዌብሳይታችንን አሁን ዌብሳይታችን nuchqanabka.com ነው ግን እዛ ላይ የኢትዮጵያ ነገር ነው ብዙ የሚታየው which is ገና እየተለማመድ ነው ስለሆነ ግን አሁን ሰሞኑን within 2 weeks ውስጥ ላውንች እናደርጋለን የዚህ ነገር ዌብሳይት ማለት ነው ሶዛ ሰዎች እዛ መክፈልም እንዲችሉ ምናምን እንዳልኩ ስለዚህ በየሄድንበት ከግለሰቦች በተጨማሪ ከኢቨንቶች በተጨማሪ ደግሞ እኔ ለፕሮፐርቲ ካምፓኒ ነው የምሰራው we own properties affordable housing ውስጥ ምናምን እየገቡ the same አሁን አንተ የምታወራውን ሰርቪስ ተከፍሏቸው አገልግሎት የሚሰጡ ድርጅቶች አሉ ከግለሰቦች በተጨማሪ ሞክር በየቦታ ያሉት ፕሮፐርቲዎች ኦነሮቻቸው ማን እንደሆኑ ቼክ አድርግና ፕሮፖዝ አድርግ I have this ለእንደዚህ አይነት ኮሚኒቲ ሊሆን የሚችል ከገን ቫዮለንስ ጋር የዲሲ ገቨርንመንት ትልቅ በጀት አለው ለገን ቫዮለንስ በየጊዜው እየመጡ ጎልፍ ያስተምራሉ አርት ቴራፒ ተብሎ ብዙ ነገር አለ ብቻ ለልጆች የሚሰጥና እዚህ ከአንድ ማርኬት ውጪ ብዙ ማርኬቶች አይ ልክ ነህ በጣም ኢምፖርታንት ነው ላይክ እኔም የገባኝ አሁን እዚህ በደንብ አንደርስታንድ ያደረኩት እሱን ነው ላይክ እኛም እዛም እያለን እኮ የምናደርገው ነገር ነበረ ግን እዚህ ደግሞ በደንብ ገኖ ያየሁት ነገር አሁን የዲሴቢሊቲ እንዳልከው የትሮማ ላይ ያሉ አሁን ቢቱሲ ብቻ ሳይሆን ቢቱቢ መስራት እንችላለን ላይክ ትልቁና ደግሞ በጣም ብዙ ወጪህን የሚገልልህ ማርኬቲንግ ወጪህን ክላይንት አትራክት ማድረግ አይጠበቅብህም ኦልሬዲ እነሱ ቢልድ ያደረጉት ነው አንድ ሰው ጋር በመሄድ ብቻ ስለ 20-30 ሰው ሰርቪስን መስጠት ትችላለህ ኢንትረስቲንግ እንደሱ ማድረጋችን አይቀርም እንግዲህ ጥሩ ነገር አውት ኦፍ ስቴትም አስቡ አውት ኦፍ ስቴት አሁን እኛ ጋር ከቺካጎ ላ መጥተው ትሬኒንግ ወርክሾፕ እና የሚሰጡ አሉ ናይስ ኦኬ ይዘውት የቀረቡት ነገር ነው at the end of the day ያወጣል ያወጣም ቆንጆ ነገር ነው ቆንጆ ነገር አይደለም ኤኒቲንግ ፕራይቬት ፓርቲዎች ለምሳሌ አውትሪችም እናደርጋለን ላይክ ለምሳሌ አሁን ሰው ፓርቲ እንትን አሁን ሌላ ምን አለ መሰለህ አርቲ ነው ዊል ያው መኪናው ዊሏ ስትዘጋጅ በደንብ የዛኔ ታሳያታለህ ፕላን አለ እሱ ምንድነው ላይክ ለምሳሌ አሁን እንደዚህ አይነት ቦታ ላይ at the same time ፊሽ እያደረግን ፔንት ብናደርግ በጣም ያምራል ላይክ ሰንሴቱ አለ
you know so አርቲና ዊል የሚሰራው እሱን ነው። ለምሳሌ በርዝዴይ ካዘጋጀ መተን ስፔሲፊክ ሎኬሽን ላይ ይሄደ በበርዝዴይ ላይ you know እኛ ብዙ አክቲቪቲዎች አሉን። አንደኛው አሁን ፌስ ፔንት ነው። አሁን ፌስ ፔንት ስንሰራ በጣም ለኛ ፊት የሚሆን የሚገርሙ የኦሞ ቫሊ ያለ ፌስ ፔንት ዲዛይን አሁን ዋካንዳ ያምራል አለ ፊታቸው ደስ አይልም። ሶ ቴክኒካሊ የኛ የሚባል ኢትዮጵያ በጣም ሪች ነችና ብዙ ኢንክሉዲንግ ንቅሳት ሂና you know ስፓይደርማን ምናምን መሰራት አይጠበቅባቸውም ልጆቹ በጣም የሚገርም አሁን ቅርብ ጊዜ የሂና ወርክሾፕ አዘጋጅተዋል እዚህ ዲሲ ላይ ኢሚግራንት የሆነ ኢሚግራንት ኦርጋናይዜሽን አለ አይ ሚን ኖ እንዳዘጋጁ ነው ማውቀው አለልኩም ቦታው ላይ ግን ያ አሁን እሱን ስትል እንደዛ አይነት ወርክሾፖች አሉ። ካማ ዲሲ የሚባል ድርጅት አለ። ኦኬ እስቲ ያገኛቸው ካማ ዲሲ KAMA ዲሲ ከኢሚግራንት ጋር ነው የሚሰሩት። አይ ሚን ስቶሪ ቴለር ይፈልጋሉ ኤቭሪ ናው ኤንድ ዘን የሚያዘጋጇቸው ፕሮግራሞች አሉ ምናምን እና በጣም እኔ ያው በጣም ትክክለኛ ሀገር ነው ይሄ ብዙ አክቲቪቲዎች አሉበት እና ሌላው ይሄ በጣም ሄልፕፉል የሆነ ሶሳይቲ አለ። በጣም አጋዥ ብዙ ሰው ሀሳብህን ይደግፋል። እኛ ላይክ እዛ ሆነ ስለምትሰማ መጀመሪያ ሳንነሳ እንትን ነበረ ላይክ በቃ አሁን ላስት ይር መጀመሪያ ያደረኩት ፓተንት ማድረግ ምናምን በቃ ብዙ የምትፈራው ነገር አለ አይደለ? ግን ሪቨርስ ሆኖ ነው ያየሁት ላይክ ኢንክሉዲንግ እሱንም አድርጌ መጥቼ ያገዘኝ ነገር ብዙ ሰው ደግሞ በጣም ኦፕን አፕ ነው ላይክ ካንተ ላንተ በሞር መስጠት ነው የሚፈልገው። በተለይ ኢንስቲትዩሽኖቹ በጣም አጋዥ ናቸውና የትኞቹ ኢንስቲትዩሽኖች ናቸው ሶ ፋር ያገዙኝ? ሞንጎመሪ ካውንቲ ቢዝነስ ሴንተር እነዚህ ብዙ ቻምበሮች አሉ የብላክ ቢዝነስ ኦነርስ ቻምበሮች አሉ። ሌሎችም ቻምበሮች አሉ የገባውባቸው አሉ ላይክ ኢቨን እዛ ሞንጎመሪ ቢዝነስ ሴንተር ውስጥ ያሉ ደግሞ ሰብሲዲያሪ ካምፓኒዎች አሉ። ለምሳሌ ሰራተኛ ሪክሩት በማድረግ ስፔስ ለምሳሌ የሞንጎመሪ ቢዝነስ እንትኑም ሙቭ የሚባል አሁን ኢንትረስቲንግ ሀሳብ አላቸው። ደስ ይላል። ላይክ ዌርሃውስ ተከራይተውልህ ያን ዌርሃውስ ሎን ሰጥተውህ እዛ እንድትሰራ ነው። አልቲሜትሊ ፕላኔም እሱ ነው። ትልቅ ዌርሃውስ ውስጥ ነው ልክ አዲስ አበባ እንዳረግ ነው ኦል ኢን ዋን የሆነ ነው። በአንድ ሳይድ ቬጂቴሪያን ሄልዚ ሬስቶራንት የሆነ በአንድ ሳይድ ደግሞ አክቲቪቲ የሚሰራበት ሶ ከጥጥ መፍተል ከዳቦ መጋገር ከእንጀራ መጋገር ከፊደል ከመማር አርት እስከ መስራት ጭቃ እስከ ማብካት ያለበት አንድ ኮርነር ነው። የአውትዶሩም ፊሊንግ እዚህ ሀገር የገባኝ ጥቂት ጊዜ ነው አለ ወይዘራችሁ። ስለዚህ ኢንዶር ኖቬምበር ላይ እንሰበሰባለን። ስለዚህ ኢንዶር ውስጥ ኖቬምበርም ስትመጡ የምታገኙበት ስፔስ እንድናገኝ ነው ፕላኔ ማለት ነው። ያ good luck የምትጨምረው ነገር ካለ ዌብሳይት ይሄንን አሳ ግን መብላት አለብን። ወይ እንግዲህ ኔክስት ታይም ወይ አሳ ፀሐይ ይዘሃል ቢያንስ። አይ ኖ በጣም it's beautiful። ይሄን እዚህ ልተው ይሄ ፀሐይ መቅረብ አለብን። ልውሰደው እና አይሻልም? የት ጠጋ ነው? ያ አርግ የፈለከውን አርጋ። እኔ ማአት ነው ያለኝ ቪዲዮም እንትንም I can imagine። From Silver Spring to DC's life, through Alexandria, Virginia site, at its roots and local grace, Ethiopia, our trusted space. Amharic voices, strong and clear, news that connects, brings us near. Ethiopia, where we unite, a guiding flame, a steady light. Across each street, our echoes stay, past and future find their way. Amharic voices, strong
Across each street, our echoes stay. Past and future find their way. Find our right voices, strong and clear. News that connects, brings us near. Ethiopia, where we unite. A guiding flame, a steady light. Find our